አቻዎቻችን እንደሚታወቀው ከዚህ በፊት ስለ ብሎክቼን አንዳንድ መረጃዎች በውስጥ ጠይቃችሁኛል። አሁን ደግሞ ዛሬ በስፋት እና በጽሁፍ ስለ ቢትኮይን ሙሉ መረጃውን ይዤላችሁ መጥቻለሁ። እንግዲህ ሙሉ መረጃውን እንድትከታተሉ ስል እናንተን እጋብዛለሁ። ስለዚህ ብሎክቼን ምንድነው የሚለው እንጀምርና ከዛን ወደ ሚቀጥለው እንሄዳለን ማለት ነው። ስለዚህ እንደዚህ በሚከታተሉ ተከታተሉኝ። ብሎክቼን ማለት ያልተማከለ ማለት ነው። ያልተማከለ እና የተሰራጨ ማለት ነው። ብዙ ጊዜ የህዝብን እነዛም የዲጂታል ደብተር የሚባሉ መዝገቦችን ያካተተ ብሎኮች። ይህ በብዙ ኮምፒውተሮች ላይ የሚደረጉ ግብአቶችን ለመመዝገብ የሚያገለግል ማንኛውም የተሳተፈ ብሎክ ሳይቀር ወደኋላ ተመልሶ እንዳይቀየር ነው። ይሄኛው ምንድነው ማለት ነው? ሁሉም ተከታታይ ብሎኮች ናቸው ማለት ነው። ሁሉም ይሄን እንደተከታተሉት ነው የሚቆዩት እና ሁሉም ተከታታይ ብሎክቼን ናቸው። ብሎክቼን ያልተማከለ ዲጂታል ደብተር ሲሆን እንደ ደብተር ነው የሚገለገለው ማለት ነው። በኮምፒውተሮች አውተ መረብ ወይም ደግሞ ዳታቤዝ ላይ መዝገቦችን ደህንነቱን በጠበቀ መልኩ የሚያከማች ግልጽነት ያለው የማይለዋወጥ እና መደናቀፍን የሚቋቋም እያንዳንዱን ብሎክ ወይም ደግሞ ዳታ ይይዛል ማለት ነው። እና ብሎኮች ውስጥ ተያይዞ የጊዜ ቀደም ተከታተል እንደ ሰንሰለት ነው ማለት ነው። ተያይዞ የሚገኙት እነዚህ ብሎክቼኖች እና ብሎክቼንስ ምንድነው ብለን ራሳችን ወይም ደግሞ አንዳንድ ነገሮችን ብንጠይቅ ብሎክቼን በኮምፒውተሮች አውታረ መረብ ወይም ደግሞ ዳታቤዝ ላይ በብሎኮች ላይ የሚጋራ የተከፋፈለ የዳታቤዝ ወይም ደግሞ የዌብ ጎት ወይም የሀሳብ መዝገብ ነው። ይሄ ምንድነው? የብሎክቼን ያው በብሎኮች ላይ የተመዘገበ በዳታቤዝ ላይ የተመዘገበ ወይም ደግሞ የሀሳብ የሚመዘገብበት ዳታ ማለት ነው። ደህንነቱ የተጠበቀ ነው። እነዚህ ብሎክቼን ደህንነቱ የተጠበቀ ነው እና ያልተማከለ ግብይቶችን በመዘገብ በማስጠበቅ በክሪፕቶ ምንዛሬ ስርጭት ውስጥ ባላቸው ወሳኝ ሚና ይታወቃሉ ማለት ነው። እነዚህ በክሪፕቶ ትራንዛክሽን ሲደረጉ እነዚህ ምን ያደርጋሉ? ይመዘግባሉ፣ በቅደም ተከተላቸው ያስቀምጣሉ ማለት ነው። ነገር ግን በክሪፕቶ ምንዛሬ አጠቃቀም ላይ ብቻ የተገደበው አይደለም ማለት ነው። እነዚህ ብሎክቼን ብዙ ጊዜ የክሪፕቶ ምንዛሬ አጠቃቀም ላይ ቢውልም ግን ጥቅሙ እዚህ ላይ ብቻ የተገደበ አይደለም ማለት ነው። እሺ ኦኬ። የማገጃ ሰንሰለቶች በማንኛውም ኢንዱስትሪ ውስጥ ያለውን ወይም ዳታ የማይለዋወጥ ለማድረግ ጥቅም ላይ ሊውሉ ይችላሉ። ማለትም ማይቀየር አይችልም። አንዴ ብሎክቼን ላይ ከገባ አንዱን ዳታ መቀየር ወይም ደግሞ መለወጥ አይቻልም ማለት ነው። ይሄኛው ነው ጥቅሙ። በጣም ለብዙ ድርጅቶች አሁን ላይ ለሚጠቀሙበት ብሎክቼን ሊቀየር አይችልም። አንዴ ከተመዘገበ ማነው ብሎኩ ብቸኛው እምነት የሚያስፈልገው ተጠቃሚ ወይም ፕሮግራሙ ወይም ዳታ በሚያስገቡ ቦታ ላይ ብቻ ነው ማለት ነው። ይህ ይቀንሳል የተመን አስፈላጊነት ሶስተኛ ወገኖችን እንደ ኦዲተሮች ወይም ሌሎች ሰዎች ወጪያቸውን የሚጨምሩ እና ስህተት ሊሰሩ ይችላሉ። የኛ ምንድነው? የተመን አስፈላጊነት ወይም እንዲታመን ያደርጋል ማለት ነው። ሶስተኛ ወገን ላይ መግባት አይችልም። ኢቭን ኦዲተሮች እና ወይም ደግሞ ሌሎች ሰዎች ወጪያቸው የሚጨምሩ እና ስህተት ሊሰሩ ከቻሉ በስተቀር ማለት ነው። ቢትኮይን እንግዲህ ከ2009 እንደ አውሮፓውያን አቆጣጠር ጀምሮ ነው የብሎክቼን አጠቃቀሞች በመፍጠር ፈንድቷል። ብሎክቼን የተለያዩ ክሪፕቶ ምንዛሬዎችን ያልተማከለ ፋይናንስ ዲሰንትራላይዝ ፋይናንስ የምንለው መተግበሪያዎችን እንደዛውም የማይበገር ቶክኖችን ነን ፈንጀብል ቶክኖች የምንለው እና በጣም ስማርት የሆኑ ኮንትራቶችን
ያካትታል ማለት ነው። እንግዲህ እንደምታየው ከ2009 ጀምሮ እነዚህን ያካተተ የመጣ ነው ማለት ነው። እና እነዚህ ላይ ቴክአዌይ ማድረግ ያለብን ብሎክቼን ሼርድ ዳታቤዝ አይነት ነው። ዳታውን ነው ሼር የምናደርግበት። ከተለምዶ ታይፒካል ወይም ደግሞ ከዶሮ ዳታቤዝ የሚለየው ብሎክቼን ስቶር መረጃን በብሎኮች ውስጥ በክሪፕቶግራፊ በኩል ያከማቻል ማለት ነው። ዶሮ እንግዲህ ከዶሮ የሚለየው በቼን ነው፣ በሰንሰለቶቹ በብሎክቼን ውስጥ ክሪፕቶግራፊ በኩል ዳታዎችን ያከማቻል ማለት ነው። እንግዲህ ተመልካቾቻችን በብሎክቼን ላይ የተለያዩ አይነት መረጃዎችን ሊቀመጡ ይችላሉ። ነገር ግን በጣም የተለመደው አጠቃቀም እንደ ግብይት ደብተር ወይም ደግሞ ትራንዛክሽን ሌጀር ነው በአሁኑ ጊዜ በስፋት እየተጠቀሙበት የሚገኙት። በቢትኮይን ጉዳይ ብሎክቼን ደግሞ በቢትኮይን ጉዳይ ብሎክቼን ያልተማከለ ነው ወይም ደግሞ ዲሴንትራላይዝ ነው። ማንኛውም ሊቆጣጠረው አይችልም ወይም ደግሞ ሴንትራላይዝድ አይደለም ማለት ነው። ስለዚህ አንድም ሰው ወይም ቡድን ቁጥጥር የለውም ማለት ነው። ማንም ሊቆጣጠረው አይችልም። ይልቁንስ ሁሉም ተጠቃሚዎች በአንድነት ቁጥጥርን ይይዛሉ ማለት ነው። ሁሉም ሰው ስለዚህ ይሄንን ሲጠቀም ሁሉም ሊቆጣጠረው ወይም ደግሞ ሊጠቀምበት ይችላል ማለት ነው። ያልተማከለ ብሎክቼን ወይም ደግሞ ኢሚዩተብል የማይለወጥ ናቸው ማለት ነው። እነዚህ ብሎክቼን ያልተማከለ የማይለወጥ ናቸው። ይህም ማለት የገባው ዳታ ነው። የገባው ዳታ የማይቀለበስ ወይም ደግሞ ኢሬዘብል ነው። አንዴ ዳታው ከገባ ማንም ሊቀይረው ማንም ሊቀለብሰው አይችልም ማለት ነው። የቢትኮይን ግብይቶችን በቋሚነት የተመዘገቡ እና ለማንኛውም ሰው የሚታዩ ናቸው ማለት ነው። እንግዲህ እዚህ ላይ እንደምናየው ብሎክቼን እዚህ ላይ የዲጂታል ዳታቤዝ ነው። ሌጀርን ዲስትሪቢዩት ያደርጋል አማንግ ዘ ኖድስ ኦፍ ዘ ፒር ቱ ፒር ኔትወርክ ነው። አንድ ሰው ከሌላኛው ሰው ጋር ዲስትሪቢዩት ያደርጋል ማለት ዳታዎችን ዲስትሪቢዩት የሚደረገው ነው። እንደዚህ እንደሚታቁት እንደዚህ ላይ እንደሚታዩት ማለት ነው። ዳታዎችን ፒር ቱ ፒር ሆኖ ማንም ሳይቆጣጠራቸው ዲስትሪቢዩት ወይም ደግሞ ሼር መደረግ ይችላሉ ማለት ነው። እና ብሎክቼን እንዴት ሊሰራ ይችላል? እንዴት ነው የሚሰራው ብለን ደግሞ ስናይ ብሎክቼኖችን እንደዚህ ነው የሚሰራው። ወይም ስፕሬድሺት ወይም ደግሞ ዳታቤዝ በደንብ ልታውቁ ትችላላችሁ። በደንብ ብሎክቼን በተወሰነ መልኩ ተመሳሳይ ነው። ምክንያቱም መረጃ የሚያስገባበት እና የሚከማችበት ዳታቤዝ ነው። ይሄ ብሎክቼኑ እንደ ዳታቤዙ ምንድነው መረጃዎችን ይከማችበታል። ከዛ ዳታቤዝ ይጠቅማል ማለት ነው። ዶሮ በባህላዊ ዳታቤዝ ወይም ደግሞ በስፕሬድሺት እና በብሎክቼን መካከል ያለው ቁልፍ ልዩነት ዳታ እንዴት እንደሚዋቀር እና እንደሚደርስ ነው ማለት ነው። ዶሮ በባህላዊ ዳታቤዞች አሉ። በባህላዊ ዳታቤዞች የምናስቀምጥበት አሁን ደግሞ እንግዲህ ብሎክቼን መጥቷል። እነዚህ ቁልፍ ልዩነታቸውን ዳታዎችን እንዴት አድርገን ነው አዋቅረን እንዴት አድርገን ነው የምናስቀምጠው በሚለው ላይ ነው። እሱንም እናያለን። ብሎክቼን ስክሪፕቶችን የሚባሉትን ፕሮግራሞች በመረጃ ቋት ውስጥ ብዙ ጊዜ የሚፈልጋቸውን ተግባራትን የሚያከናውኑ መረጃ ማስገባትና ማግኘትን እና የሆነ ቦታ ማስቀመጥ አንድ ቦታ ላይ ስክሪፕቶችን ይዞ ያስቀምጣል ማለት ነው። ይህ ማለት ብሎክቼን ደግሞ ዲስትሪቢዩት ነው፣ ተሰራጭቷል። ይህ ማለት ብዙ ቅጂዎች በብዙ ማሽኖች ላይ ተቀምጧል ማለት ነው። እና ልክ እንዲህ ሁሉም መዛመድ አለባቸው። ሁሉም ዳታቤዝ ላይ ሁሉም የተቀመጡት ቅጂዎች እያንዳንዱ ማሽን ላይ መዛመድ አለባቸው። እርስ በእርሳቸው ደግሞ መናበብ አለባቸው ማለት ነው። የቢትኮይን ብሎክቼን የግብይት መረጃን ይሰበስባል እና ወደ 4 ሜጋባይት ፋይል ውስጡ ያስገባል ማለት ነው። የተለያዩ ብሎክቼኖች የተለያዩ መጠን ያላቸው ብሎኮችን ያላቸው ቢኖራቸውም እነዚህ እስከ 4 ሜጋባይት ፋይሎችን የያዘ ወደ ራሱ ያስገባል ማለት ነው። አንዴ ይሄኛው ብሎክቼን ከሞላ በኋላ ደግሞ ዳታ
ብሎክ ዳታ የሚካሄደው በክሪፕቶግራፊክ ሃሽ ተግባር ሲሆን ይህም ሄክሳዴሲማል ቁጥር ይፈጥራል። ይሄ ደግሞ ምንድነው ባለው ብሎክ ሄደር ሃሽ ነው የሚባለው ማለት ነው። ይህ ምንድነው አንድ ብሎክቼኑ ብሎኩ ከሞላ የብሎክቼኑ ማለት ነው በክሪፕቶግራፊክ ሃሽ ነው። ሃሻቸው ይለያያል። በጣም የተለያየ ሃሽ አለ። ትላልቅ የሃሻቸው ደግሞ እየጨመረ ይሄዳል። ይሄ ከጨመረ በኋላ ምንድነው የሚደረገው በሄክሳዴሲማል ቁጥር ይፈጠራል ማለት ነው። በጣም ትናንሽ የሆኑ ቁጥሮችን ይፈጥራል። ከዛም ሃሽ በሚከተለው የብሎክ ሄደር ይሄ ብሎክ ሄደር የምንለው ውስጥ ገብቶ በዚህ ብሎክ ሄደር ውስጥ ካለው ሌላ መረጃ ጋር ኢንስክሪፕት የተደረገ ሲሆን የብሎኮች ሰንሰለትን ይፈጥራል ማለት ነው። ስለዚህ ብሎክቼን የሚል ስም አለው ማለት ነው። ይሄ ምንድነው አንድ ብሎክ ከሞላ ሌላኛ ብሎክ ሄደር ሃሽ ይመጣና የሞላውን ሃሽ በዛው ይቀጥላል ማለት ነው። ብሎኮቹ እየቀጠሉ ይሄዱ ከዛን እያንዳንዳቸው ብሎክ ሄደር ሃሾቹ ምንድነው የሚፈጥሩት መጨረሻ ላይ ብሎክቼን ይፈጥራሉ ማለት ነው። እነዚህ በጣም በሃሻቸው ደግሞ በጣም የተለያዩ ናቸው ማለት ነው። ሌላ የግብይት ሂደት ወይም ደግሞ ትራንዛክሽኑ እንዴት ነው የሚካሄደው የሚለውን ስናይ በብሎክቼን ላይ በመመስረት ግብይቶች አንድ የተወሰነ ሂደት ይከታተላሉ። ለምሳሌ በቢትኮይን ብሎክቼን ቢትኮይን ከሆነ ቢትኮይን ብሎክቼኑን ነው የሚከታተሉት ማለት ነው። የዚህን ትራንዛክሽን ነው የሚፈጽሙት። የእርስዎን በመጠቀም ግብይት ከጀመሩ ክሪፕቶካረንሲ ዋሌት ለብሎክቼን ባይነገዝም የሚቀርበው መተግበሪያ ነው። ተከታታይ ክስተቶችን ይጀምራል ማለት ነው። የእነዚህ ክሪፕቶካረንሲ ዋሌቶች ለብሎክቼኖች ተከታታይ ክስተቶችን ይጀምራል። እነዚህ ክስተቶችን ደግሞ ይመዘግባሉ። በቢትኮይን ውስጥ የእርስዎ ግብይት ወደ ሚሞሪ ገንዳ ወይም ደግሞ ብሎክ ይላካል። እነዚህ ተከማችቶ እና ኢማይነር እስኪያነሳው ድረስ ወረፋ ይይዛሉ ማለት ነው። እነዚህ ምንድነው የሚደረጉት አንዱ ማይነር እስኪያነሳው አንዱ ማይነር መጥቶ እስኪገዛ ወይም ደግሞ እስኪሸጠው ድረስ እነዚህ ቢትኮይን ውስጥ ተከማችቶ ነው የሚኖሩት ማለት ነው። ወደ ብሎክ ከገባ እና ብሎክ በግብያቶች ሲሞላ ይዘጋል እና ማይኒንግ ማውጣቱ ይጀምራል ማለት ነው። እነዚህ ማይኒንግ የምንለው በማይኒንግ የሚገኙ ቢትኮይኖችን ነው ማለት ነው። ይሄ ከዛን ግብአቶቹ ሲሞላ ይዘጋል ማለት ነው። ብሎኩ የሚዘጋው የትራንዛክሽን ደግሞ እንዳለቀ ነው የሚቆጠረው ማለት ነው። እነዚህ ትራንዛክሽን ፕሮሰሱ ኒው ትራንዛክሽን ኢንተርድ ነው። መጀመሪያ ትራንዛክሽኑ ይፈጠራል። የብሎክቼኑ ነው መሆን ያለበት። ሌላ ኮይኖችን ወይም ደግሞ አልተርናቲቭ ኮይኖችን መጠቀም አይችልም። የብሎክቼን ብቻ ነው የሚመዘግበው ማለት ነው። ከዛን ትራንዛክሽን ኢዝ ዜን ትራንስሚትድ ቱ ኔትወርክ ኦፍ ፒር ቱ ፒር ኮምፒውተር ነው። እዚህ ጋር የአንድ ሰው ወይም ደግሞ በሞባይሉ ሊጠቀም ይችላል። ወደዚህ ይተላለፋል። ከዚህ ከተላለፈ በኋላ እነዚህን ሌላው ኮምፒውተር ደግሞ ምንድነው የሚያደርገው እነዚህ ጥያቄዎችን ቫሊዴት ያደርጋል፣ ኮንፊርም ያደርጋል፣ ቫሊዴት ያደርጋል ማለት ነው። ትራንዛክሽን ኢዝ ከዛን እዚህ ላይ ደግሞ ምንድነው ዋንስ ይሄኛው አንዴ ኮንፊርምድ ከሆነ ማለት ከሆነ ትራንዛክሽኑ አንድ ብሎክ ላይ ደግሞ ምንድነው ይሰበሰባሉ ማለት ነው። ዲስ ብሎክ አር ዜን ቼንድ አሁንም ይሄኛው ብሎክ ከቼን በሰንሰለት ከተያዘ በኋላ ምን ይፈጥራል? ሂስትሪ ይፈጥራል። እነዚህ ከተፈጠሩ በኋላ ደግሞ እነዚህ ትራንዛክሽኖች ፐርማነንት ናቸው ማለት ነው። እዚህ ላይ አንዴ ከትራንዛክሽን ከተፈጠረ በኋላ ደግሞ ማንም ሊቀይራቸው አይችልም። ፐርማነንት ናቸው ማለት ነው። ዜን ትራንዛክሽን ኢዝ ኮምፕሊትድ ለገዢው ቢትኮይን ወይም ደግሞ የገዛው ኮይኖች ይተላለፋል። ከዛ ይህንን ትራንዛክሽኑ ተፈጸመ እንላለን ማለት ነው። ሁሉም የተለያዩ ግብአቶችን ስለሚመርጡ በአውታ መረብ ወይም ደግሞ በዳታቤዝ ውስጥ ያለው እያንዳንዱ መስቀለኛ መንገድ የራሱን ብሎኮች በዚህ መንገድ ያቀርባል። እያንዳንዳቸው የራሳቸው ብሎኮች ይሰራሉ ማለት ነው። ለችግር ዓላማው መፍትሄ ለማግኘት እየሞከሩ አንድ ጊዜ ጥቅም ላይ የሚውለው ናውንስ ሾርት ፎር ነምበር ዩዝድ ዋንስ ነው። አንዴ ከተጠቀምን ያ ብሎክ ድጋሜ ልንጠቀመው አንችልም ማለት ነው። ይሄኛው ዘ ናውንስ ቫልዩ
በብሎክ ሄደር ውስጥ ያለ ማስክ ሲሆን ሊለወጥ የሚችል እና በእያንዳንዱ ማይኒንግ ሙከራ እሴቱ እየጨመረ ይሄዳል ማለት ነው። እነዚህ ናውንስ ቫልዩ የምንላቸው ምንድናቸው? ሊለወጡ ስለሚችሉ እሴታቸው እየጨመረ አፕዴት እየሄዱ እየተደረጉ ይሄዳሉ ማለት ነው። የተገኘው ሃሽ ከዓላማው ሃሽ ጋር እኩል ካልሆነ ወይም ያነሰ ከሆነ የአንዱ ስቴት ወደ ናውንስ ይጨምራል፣ አዲስ ሃሽ ይፈጠራል ማለት ነው። ይሄኛው አንዱ ሃሽ ካነሰ ወደ ሌላኛው ከፍ ያለ ሃሽ ይመጣና ባላንስ ይሰራል ማለት ነው። እነዚህ ናውንስ ቫልዩ የሚባሉት ራሳቸውን አጀስት ያደርጋሉ ማለት ነው። ናውንስ የ4.5 ቢሊዮን ገደማ ሙከራዎች ከአንድ ሰከንድ ያነሰ ጊዜ ይወስዳል ማለት ነው። አንዱ 4.5 ቢሊዮን ሙከራዎች ከአንድ ሰከንድ ያነሰ ጊዜ ይወስዳል እና ተጨማሪ ናውንስ የሚባሉ ሌላ ስቴት እንደ ተጨማሪ ቆጠራ ይጠቀማል ማለት ነው። ይህ እንደ ማይኒንግ አውጪ ትክክለኛ ሃሽ እስከሚያመነጫ ውድድሩን በማሸነፍ እና እስከሚቀበል ድረስ ይቀጥላል ማለት ነው ሽልማቱ። ይሄኛው ደግሞ ጌኑ እንዴት ነው የሚደረገው? ሰው ትራንዛክሽን ሲደረግ ሁለቱ መሃል እነዚህ ጌን ያገኛሉ ወይም ደግሞ ትራንዛክሽኑን ስላስፈጸሙ ሽልማቱን ያገኙታል ማለት ነው። ሽልማት እየተቀበሉ ይቆያሉ ማለት ነው። አንዴ ብሎክ ከተዘጋ ገበያቱ ይጠናቀቃል። እዚህ ላይ ያለው አንድ ትራንዛክሽን ፒር ቱ ፒሩ ከተጠናቀቀ በኋላ ብሎኩ ይዘጋል ማለት ነው። ሆኖም ሌሎች 5 ብሎኮች እስካልተረጋገጡ ድረስ ብሎኩ እንደተረጋገጠ አይቆጠርም። ይሄ ምንድነው? ያኛው የሚሸጠውና የሚገዛው ሰውዬ የሚገዛው የተላከለት ሰውዬ ኮንፊርም እስከሚያደርገው ድረስ ብሎኩ ይዘጋል እንጂ 5ቱ ብሎኮች ይጠብቃሉ ማለት ነው። ከሁለቱ ሰዎች ኮንፊርም እስከሚደረግ ድረስ 5ቱ ይጠብቃሉ። ግን ደግሞ አንዱ ትራንዛክሽን ከተደረገ በኋላ ይዘጋል ማለት ነው። ማረጋጫ አውቶመረብ ወይም ደግሞ ማረጋጫ ኔትወርኩ 1 ሰዓት ያህል ይወስዳል። ይህንን ለማረጋገጥ ኔትወርኩ 1 ሰዓት ይወስዳል። ለማጠናቀቅ በብሎክ አማካይ ከ10 ደቂቃ በታች ስለሆነ የመጀመሪያ ግበት እና 5 ተከታታይ ብሎኮች በ10 ሲባዛ ከ30 ደቂቃ ጋር እኩል ነው። ይሄኛው ብሎክ ደግሞ ሰውየው በዛ ሰዓት ካልፈጸመላቸው እነዚህ እስከ 10 ደቂቃ በታች ስለሆነ እስከ 30 ደቂቃ ለ6ቱ ጋር እኩል ይሆናል ማለት ነው። ሁሉም ብሎክቼን ይህን ሂደት አይከተሉም። ለምሳሌ አሁን ብሎክቼን የቢትኮይንን ያየነው፣ የኢቴሪየም ደግሞ የራሱ አውቶመረብ ወይም ደግሞ ብሎክቼን አለው። ይሄ የኢቴሪየም ደግሞ ይሄንን ብሎክቼን ለመረጋገጥ ኢተር ካስቀምጣቸው ሁሉም ተጠቃሚዎች በፈቀደ አንድ አራጋጭ ይመርጣል ማለት ነው። እነዚህም አውቶመረብ ወይም ደግሞ ኔትወርኮች ይረጋገጣሉ። ይህ ከቢትኮይን ሂደት በጣም ፈጣንና ያነሰ ጉልበት የሚጨምር ነው። እነዚህ የኢቴሪየም ኔትወርኮች በጣም ነው በአንዱ ነው የሚረጋገጠው። በጣም ትራንዛክሽን ሊያደርጉት ይችላሉ ማለት ነው ከብሎክቼን ከቢትኮይን በበለጠ ሁኔታ ማለት ነው። አሁን ደግሞ ብሎክቼን ያልተማከለ ዲሴንትራላይዜሽን ስንል ምን ማለታችን ነው? ብሎክቼን በመረጃ ቋቱ ውስጥ ያለው መረጃ በተለያዩ የኔትወርክ ኖዶች፣ ኮምፒውተሮች ወይም ለብሎክቼን ሶፍትዌር በሚያሄደው መሳሪያዎች መካከል እንዲሰራጭ ያስችለዋል ማለት ነው። ይህ ድግግሞሽን ይፈጥራል እና መረጃዎችን ታማኝነትን ይጠብቃል። ዋናው ነገር ምንድነው? መረጃ ታማኝነትን መፍጠሩ ነው ማለት ነው። ለምሳሌ አንድ ሰው በአንድ መስቀለኛ መንገድ ላይ ሪከርድን ለመቀየር ከሞከረ ሌሎች ኖድስ የብሎክ ሃሾችን በማናጸር እንዳይከሰት ይከላከላል። በዚህ መንገድ አንድ መስቀለኛ መንገድ በሰንሰለት ውስጥ ያለውን መረጃ ሊለውጡ አይችሉም ማለት ነው። ስለዚህ ይህን የሚያደርጉት ምንድነው? አንድ ሰው በአንዱ መስቀለኛ መንገድ ሪከርድ ለመቀየር ቢሞክር እያንዳንዱ ኖድስ የምንላቸው ብሎኮች ሃሾችን በማነጻጸር ባላንስ በመስራት እነዚህ ሰንሰለት ውስጥ ወይም ደግሞ ቼን ውስጥ ያለው መረጃ አይለወጥም ማለት ነው። መረጃው እንደዛው ነው የሚቀመጠው። በዚህ ስርጭት ምክንያት እና ስራ መሰራቱን ስክሪፕት የተደረገ መረጋጫ እንደ ግብአት ታሪክ ያለ የብሎክቼን መረጃ የማይቀለበስ ይሆናል ማለት ነው። ስለዚህ አንዴ ይሄ ብሎክቼን
ስርጭቱ አንዴ ከተረጋገጠ በኋላ ሌላ ፋሩድ እንዳይፈጠር፣ ሌላ ማጭበርበር እንዳይፈጠር መረጃው አይቀለበስም ማለት ነው። አንዴ ብሎክቼን ላይ ከተረጋገጠ እንደዚህ አይነቱ ምዝገባ የግብዓቶችን ዝርዝር ሊሆን ይችላል። ነገር ግን የግል ብሎክቼን እንደ ህጋዊ ኮንትራቶች፣ የግዛት ማስታወቂያዎች ወይም የኩባንያቸው ዝርዝር ያሉ የተለያዩ መረጃዎችን ሊይዝ ይችላል። እነዚህ በትራንዛክሽን ቫሉ ብቻ ሳይሆን የምንጠቀማቸው በተለያዩ ሂደቶችም በተለያዩ ኩባንያዎችም እነዚህን ብሎክቼን ግብዓቶችን ዝርዝር መጠቀም ይችላሉ ማለት ነው። አብዛኛው ብሎክቼን እነዚህ እቃዎች በቀጥታ ማከማቸት አይችሉም። ምናልባት በሃሺንግ ስልት ቀመር በአልጎሪዝም ሊለኩ እና በብሎክቼን ላይ በቶከን ሊወከሉ ይችላሉ ማለት ነው። ብሎክቼን አንደኛው ነገር ደግሞ ትራንስፓረንሲ የምንለው ነው። በጣም ግልጽ የሆነ ነው። የቢትኮይን ብሎክቼን ያልተማከለ ባህሪ ስላለው ይህ ያልተማከለ ዲሴንትራላይዝ ስለሆነ ሁሉም ግብዓቶች በማውረድ እና በመመራመር ወይም በመጠቀም በግልጽ ሊታዩ ይችላሉ። ብሎክቼን ኤክስፕሎረር ወይም ደግሞ አሻሾች የምንላቸው ማንኛውም ሰው በቀጥታ የሚከሰቱ ግብዓቶችን እንዲያዩ ያስችላል ማለት ነው። ሁሉም ሰው ብሎክቼን ላይ ቁጭ ብሎ ምን አይነት ትራንዛክሽን እንደተፈጠረ፣ በስንት እንደተፈጠረ፣ በስንት ግብዓት እንደተደረገ ሁሉም ሰው ሊከታተል ግብዓቶችን ይችላል ማለት ነው። ትኩሱ ብሎክ ሲረጋገጡ እና ሲጨምሩ እያንዳንዱ መስቀለኛ መንገድ የራሱን የሆነ ሰንሰለት ቅጂ አለው። የራሱ የሆነ ሰንሰለት ቼን አላቸው። ይህ ማለት ከፈለጉ ቢትኮይን በሄደበት ቦታ መከታተል ይችላሉ ማለት ነው። ስለዚህ እነዚህ ብሎኮች የትም ቦታ ሆነን እያንዳንዳቸው ቅጂ ስለምናቸው የትኛውም ቦታ ሆነን እነዚህ ቢትኮይኖች በሄድንበት ቦታ ላይ የትኛውም ሀገር ላይ ሆነን መከታተል እንችላለን ማለት ነው። ለምሳሌ ቀደም ባሉት ጊዜያት የገንዘብ ልውውጦች ተጣልፈዋል። በዚህም ምክንያት ከፍተኛ መጠን ያለው ክሪፕቶ እንዲጠፋ ተደርጓል። ጠላፊዎቹ ማንነታቸው ያልታወቁ ሊሆን ቢችሉም ከኪስ ቦርሳ አድራሻቸው በስተቀር የኪስ ቦርሳ አድራሻቸው በብሎክቼን ላይ ስለሚቀመጡ ያወጡት ክሪፕቶ በቀላሉ ሊታዩ ይችላሉ። ያኔ ሀከሮች ማለት ነው። እርግጥ ነው ቢትኮይን ብሎክቼን ውስጥ የተከማቹ መዝገቦች እንዲሁም አብዛኛው ወይም ደግሞ ሌሎቹ የተመሳጠሩ ናቸው። ኢንክሪፕት ወይም ደግሞ አንድ ላይ የተመሳጠሩ ናቸው። ይህ ማለት አድራሻ የተመደበለት ሰው ብቻ ማንነቱን ሊገልጽ ይችላል። ውጤቱም ብሎክቼን ተጠቃሚዎች ግልጽነትን ሲጠብቁ ማንነታቸው ሊታወቅ ይችላል። ይሄ ማለት ምንድነው? አንዳንድ ሰው የራሳቸውን ግልጽነት የራሳቸውን ትራንስፓረንሲ ካልተጠበቁ የራሳቸውን ፓስወርድ በትክክል የማይዙ ከሆነ ማንነታቸው ከታወቀባቸው ደግሞ ሀክ ሊደረጉ ይችላሉ ማለት ነው። ሀከሮቹ በድሮም ጊዜ ሀክ ተደርጓል ማለት ነው። እንግዲህ ብሎክቼን ደህንነቱ የተጠበቀ ነው ወይስ እንዴት ነው? ይሄኛው ያልተማከለ ነው። ዲሴንትራላይዝድ ስለሆነ እንዴት ነው ያልተማከለ ከሆነ ደህንነቱ እንዴት ነው? አስጊ ነው ወይስ ደግሞ እንዴት ነው የሚለውን እናያለን ማለት ነው። የብሎክቼን ቴክኖሎጂ ያልተማከለ ደህንነቱን እና እምነትን በተለያዩ መንገዶችን ያሳካል። ለመጀመር አዳዲስ ብሎክቼን ሁል ጊዜ በመስመር እና በጊዜ ቀደም ተከተላቸው ይከማቻሉ። የምንድነው በመስመር አንዱ ካለቀ ሌላ ነው የሚተካው። በሰንሰለት እንደተያዙ ማለት ነው። አንድ ቦታ በቀደም ተከተላቸው ነው የሚከማቹት። ይህ ማለት ሁል ጊዜ ወደ ብሎክ መጨረሻ ይከታተሉ። አንድ ብሎክ ካደጋ ሌላው ይመጣል። አሁንም ሌላ ብሎክቼን መጨረሻ ላይ ከተጨመረ በኋላ የቀደሙ ብሎኮች ሊለወጡ አይችሉም ማለት ነው። አንዴ ብሎክቼን ከተዘጋ ሌሎቹ ብሎክቼን ሊለወጡ አይችሉም። የራሳቸውም ደግሞ ደህንነታቸውን በዚህ ላይ ማስጠበቅ ትችላላችሁ ማለት ነው። የማንኛውም ዳታ ለውጥ በውስጡ የነበረው ብሎክ ሃሽ ይለውጣሉ። እያንዳንዱ ብሎክ ያለፈውን ብሎክ ሃሽ ስለያዘ የአንዱ ለውጥ የሚከተሉትን ብሎኮችን ይቀይራል ማለት ነው። አንዱ በሁለቱም ወገኖች ከተረጋገጠ በኋላ ሁሉም ያሉት ብሎክቼኖች ብሎኮች ይቀየራሉ ማለት ነው። አውቶማራ ወይም ደግሞ ኔትወርኩ በአጠቃላይ የተቀየረ ብሎክ ውድቅ ያደርጋል። ምክንያቱም ሃሽ አይዛመድም። ስለዚህ ሃሹ ስለማይዛመድ ሌላው ስለቀየረ ከሁለቱም ወገን
ውድቅ ያደርጋል። ነገር ግን በትናንሽ ብሎክቼን ኔትወርክ ላይ ለውጥ ሊደረግ ይችላል። እነዚህ በትናንሽ ብሎክቼን ላይ ለውጥ ደግሞ ሊደረግም ይችላል ማለት ነው። አዲስና ትንሽ ሰንሰለት ለዚህ አይነት ጥቃት የተጋለጠ ሊሆን ይችላል። ነገር ግን አጥቂው ቢያንስ የግማሹን የአውታረ መረብ ስሌት ኃይል ይፈልጋል። ስለዚህ ምንድነው 51% ጥቃት ነው ማለት ነው እዚህ ላይ ሊፈጸም የሚችለው በኔትወርኩ ላይ በቢትኮይን እና በሌሎች ትላልቅ ብሎክቼን ላይ ይህ ፈጽሞ የማይቻል ነው። እነዚህ ምንድነው ብሎክቼን ብዙ ጊዜ ሀክ ማይደረገው ምንድነው ለዚህ ነው ማለት ነው። ጠላፊ ማንኛውንም እርምጃ የሚወስድበት ጊዜ አውታረ መረቡን ለመለወጥ ከሞከሩት ብሎክቼን ያለፈ ሊሆን ይችላል። አንዱን ብሎክቼን ካለፈ ወደ ሌላኛው ብሎክቼን ስለማያስተላልፈው በጣም ከባድ ያደርገዋል ማለት ነው። ምክንያቱም እነዚህ ኔትወርኮች ሃሽ ፍጥነት ልዩ ፈጣን ስለሆነ የቢትኮይን አውታረ መረብ ከሴፕቴምበር 2024 ጀምሮ በሰከንድ ወደ 640 ኤክስ ሃሽ ወይም ደግሞ 18 ዜሮዎችን ፍጥነት ሃሽድ ነው ማለት ነው። በጣም ስለሚፈጥን የአንዱ ብሎክ ላይ ትራንዛክሽን የተፈጠረው ወደ ሌላው ብሎክቼን ደግሞ ምንድነው በጣም ስለሚፈጥን በማይክሮ ሰከንድ ስለሚደርስ ማንኛውም ሰው ደግሞ ፈጣን መልእክት ፈጣን ሪስፖንስ ስለሚሰጥ ማንኛውም ሰው ይሄንን ሀክ ሊያደርግ አይችልም ማለት ነው። ግን የኢቴሪየም ብሎክቼንም የመጥለፍ እድሉ የለውም። ግን እንደገና አጥቂዎቹ ግማሽ በላይ የሚሆኑ በብሎክቼን የተከማቸ አታር መቆጣጠር አለባቸው ማለት ነው። ግን አሁን እንደሚታወቀው 2025 ላይ ብሎክቼን ሀክ ተደርጓል፣ ኢቴሪየም ሀክ ተደርጓል። ግን ያደረገው ሰው ኮሪያዊ እንደሆነ ይታወቃል። ስሙም ስለሚታወቅ ይህን ሰው አፈላልገ ማድረስ ትችልበታለህ ማለት ነው። ከሴፕቴምበር 24 ጀምሮ ከ33.8 ሚሊዮን በላይ ኢቲኤች ወይም ደግሞ ኢቴሪየም የምንለው ከ1 ሚሊዮን በላይ አራጋቢዎችን ተይዘዋል ማለት ነው። ከ1 ሚሊዮን በላይ ማለት ነው። ሁለት አጥቂ ወይም ቡድን ከ17 ሚሊዮን በላይ ኢቲኤች ባለቤት መሆን አለበት እና ብሎክቼን ተግባራዊ ለማድረግ በቂ ጊዜዎችን ለማረጋገጥ በተፈቀደ ማምረጥ አለበት ማለት ነው። ሶስት ዳታ ዋሌት ኢቴሪየም ስቴኪንግ ስታቲክስ እና አዝማሚያዎችን እነዚህ ሶስቱን ዋሌቶችን ኮንፊርም መደረግ አለባቸው ማለት ነው። እዚህ ላይ ደግሞ የምናየው ምንድነው የቢትኮይን እና ብሎክቼን ምንድነው ልዩነታቸው? እንዴት ነው ቢትኮይን እና ብሎክቼን እንዴት ነው ዲፈረንሳቸው ምንድነው? አንድነታቸው ምንድነው የሚለውንም እዚህ ላይ እናያለን ማለት ነው። እንግዲህ ብሎክቼን እና ቢትኮይን አንድነታቸውን እና ልዩነታቸው እንዴት ነው አመጣጣቸውን እና ታሪካቸውንም እዚህ ላይ የምናይ ይሆናል ማለት ነው። ቢትኮይን የብሎክቼን ቴክኖሎጂ እንደ አውሮፓውያን አቆጣጠር በ1991 ለመጀመሪያ ጊዜ የተገለጸው በስታርት ሀበር እና ስኮት ስቶርኔት ሁለት ተመራማሪዎች ናቸው ማለት ነው። ይህን የጀመሩት ድሮ የሰነድ ጊዜ ማህተሞችን መጣስ በማይችልበት ስርዓት ላይ ነው ማለት ነው። በድሮ ጊዜ ነው ይሄንን የብሎክቼን ቴክኖሎጂ ኢንትሮዲዩስ ያደረጉት። ነገር ግን በጥር 29 2009 ቢትኮይን ከጀመረ ከሁለት 10 ዓመታት በኋላ ብቻ አልነበረም ማለት ነው ብሎክቼን ጥቅም ላይ የነበረው። ብሎክቼን የመጀመሪያው እውነተኛ የዓለም መተግበሪያ ነበር ማለት ነው። ቢትኮይን ስናየው የቢትኮይን ፕሮቶኮል በብሎክቼን ላይ ነው የተሰራው ማለት ነው። የዲጂታል ምንዛሬ በሚያስታውቁ የጥናት ወረቀት ላይ ቢትኮይን ፕሪሲዲየም ፈጣሪ ወይም ደግሞ ሳቶሺ ናካሞ ሙሉ በሙሉ ከአቻ ለአቻ ወይም ደግሞ ፒር ቱ ፒር የሚሆነው አዲስ የኤሌክትሮኒክስ ገንዘብ ስርዓትን ነው ማለት የፈጠረው። ይሄ ከማይታመን ሶስተኛ ወገን ጋር ነው ማለት ነው። ይሄን አቻ ከአቻ ከምታውቀው ሰው ጋር ነው
ትራንዛክሽን የምታደርገው ማለት ነው፣ ግብይት የሚደረገው። እዚህ ላይ ሊረዱት የሚገባው ዋና ነገር ቢትኮይን ብሎክቼን እንደ ዘዴ ይጠቀማል። ምንድነው የሚጠቀመው? የክፍያዎችን ደብተር በግልጽ ይመዘግባል ወይም ደግሞ በተወያይ ወገኖች መካከል ያለው ሌሎች ግብዓቶችንም ይመዘግባል ማለት ነው። ይሄ እንግዲህ ብሎክቼን ቢትኮይን ይሄን ይመስላል። ብሎክቼን ደግሞ ምንድነው ብለን የምናየው? ብሎክቼን ማንኛውም የዳታ ነጥቦችን በማይለወጥ ኢሚዩቴብል በምንም ሁኔታ ለመመዝገብ ያገለግላል ማለት ነው። እነዚህ ዳታ ለመመዝገብ ነው ማለት ነው ብሎክቼን የሚያገለግለው። መረጃው ግብዓቶችን በምርጫ ውስጥ ድምፅን ይሰጣል። የምርት እቃዎችን የግዛት መለያዎችንም ሊሆን ይችላል ነው። የምርት እቃዎች የግዛት መለያዎች ስንል አንድ እቃ ከየት ሀገር እንደተጫነ እና የት እንደደረሰ በዚህ ብሎክቼን ላይ ተመዝግቦ መታወቅ ይችላል ማለት ነው። የብሎክቼን ተፈጥሮ ያለመለወጥ አይለወጥም ማለት ነው የሚለው ምንድነው? የተጨበረበረ ድምፅ መስጠትን የበለጠ አስቸጋሪ ያደርገዋል ማለት ነው። ለምሳሌ እንዴት ነው ይሄ የብሎክቼን በምርጫ ጊዜ የሚያገለግለው? የድምፅ መስጫ ስርጭት የእያንዳንዱ ሀገር ዜጎች አንድ ነጠላ ክሪፕቶ ወይም ደግሞ ቶክን እንዲሰጡ ሊሰራ ይችላል። ይሄ ለአንድ ዜጋ አንድ ነጠላ ቶክን ይሰጠዋል ማለት ነጠላ ኮድ ስለሚሰጠው በዛ ኮድ ሄዶ በዚህ ብሎክቼን ላይ ምርጫውን ስለሚያካሂድ ስለዚህ ሊጨበረበር አይችልም ማለት ነው ድምፁ። ከዛም እያንዳንዱ እጩ የተወሰነ ዋሌት አድሬስ ወይም ደግሞ ኩዌርስ ቦርሳ የምንለው አድራሻ አለው እና መራጮቹ ቶክኖቹን ወይም ደግሞ ክሪፕቶ ወደ የትኛው እጩ አድራሻ ሊልኩ ለመምረጥ ይችላሉ ማለት ነው። እነዚህ ደግሞ መምራጩ ሁሉም ካንዲዴተሮች የራሳቸው አላቸው እና ደግሞ ይሄ መራጩ ደግሞ ቶክን አለው። ይሄንን ቶክን ይዞ የራሱን አድሬስ ይዞ እጩ አድራሻ ላይ ይልካል ማለት ነው፣ ይመርጣል። ስለዚህ የቱ ጋር ማንነቱ ሳይታወቅ ምርጫውን ድምፅ መስጠት ይችላል ማለት ነው። ይህ ደግሞ ትራንስፓረንት ኤንድ ትሬሰብል ግልጽና ሊታወቅ የሚችል የብሎክቼን ተፈጥሮ የሰው ድምፅን መቆጠርን አስፈላጊነት እና የመጥፎ ተዋናዮችን አካል ድምፅን መቆጣጠር ችሎታን ያስወግዳል። ይሄ ምንድነው? በምርጫ ላይ ዶሮ ምንድነው የሚደረገው? የሰው በኮርጆ ነው የሚመረጠው። አሁን ደግሞ ምንድነው እነዚህ ብሎክቼን ላይ ሰው የራሱን ዋሌት አድሬስ ይዞ ሄዶ እዛ ዳታ ላይ ስለሚሰጥ ምንድነው የሚቀንሰው? የድምፅ ቆጠራውን ይቀንሳል። እዛው ላይ ነው ልክ ሲመረጥ እዛው ላይ ነው ቁጥሩ እየጨመረ የሚሄደው ማለት ነው የእጩ ተወዳዳሪዎች። ስለዚህ ይሄኛው ምንድነው ድምፁም እንዳይጨበረበር ያደርጋል ማለት ነው። ብሎክቼን እና ባንኮች ምንድን ናቸው ዲፈረንሳቸው? ባንክ ስርዓት እንዴት ነው ትራንዛክሽን የሚፈጽመው? ብሎክቼን ላይ ደግሞ እንዴት ነው ትራንዛክሽን የሚፈጠረው የሚለውንም እናያለን ማለት ነው። ብሎክቼን በፋይናንሻል ሴክተር በተለይም በክፍያ እና በባንክ ተግባር ውስጥ እንደ ዲስራፕቲቭ ፎርስ አስጨናቂ ኃይል ታውጇል ማለት ነው። ይህም እንጂ ባንኮች እና ያልተማከለ ዲሴንትራላይዝ ብሎክቼን በጣም የተለያዩ ናቸው። ይህ ብሎክቼን ከመጣ በኋላ ምንድነው ባንኮቹን አስጨንቋቸዋል ማለት ነው። አንድ ሰው ምንድነው እንዴት ነው ያስጨነቃቸው? አንድ ሰው ትራንዛክሽን መፈጸም ከፈለገ ባንክ ሳይሄድ ባለበት ቦታና ሁኔታ ላይ ሆኖ ትራንዛክሽኖችን መፈጸም ይችላል ማለት ነው። ግን ባንክ ላይ ምንድነው ባንክ ሄደ የራስን መታወቂያ አሳይተህ ነው ትራንዛክሽን የሚፈጽመው ወይም ደግሞ ለሰው ገንዘብን የምትልከው ወይም ደግሞ የምታወጣው ማለት ነው። ይህንን ደግሞ ብሎክቼኑ የባንኮችን ለዚህ ነው ያስጨነቃቸው ወይም ደግሞ ያስደነገጣቸው። ወደፊትም እንደሚባል ከሆነ የባንኮች ስጋት ውስጥ እንዲገቡ አድርጓል ማለት ነው። አሁን እዚህ ጋር የምናወዳድረው ብሎክቼን እና ባንኮችን ስናወዳድር ምንድነው ባንክና ቢትኮይን ላይ ምን አይነት ፊቸሮች ይሰጣሉ ብለን አሁን ለምሳሌ ሃውርስ ኦፕን ብንወስድ ምንድነው ቢትኮይን ምንድነው ኖ ሲት ሃውርስ ነው። ቢትኮይን 24 ሰዓት ነው የሚሰራው፣ በሰባት ቀን 24 ሰዓት ነው የሚሰራው። ስለዚህ በ365 ቀን ውስጥ ምንድነው ሁሌም ይሰራል። 365 ቀን ውስጥ አመት በዓል ሳይል ቅዳሜና እሑድ ሳይል ሁሌም ይሰራል ማለት ነው። እዚህ ጋር ደግሞ ባንኮችን ስንወስድ ታይፒካል ብሪክስ ኤንድ ሞርታር ባንክ የምንላቸው ትላልቅ ባንኮችን የዓለም ብንወስድ
ከ2 ሰዓት እስከ 11 ሰዓት ነው የሚሰሩት። ቅዳሜን ጨምሯል እንጂ እሁድን አይጨምሩም። ስለዚህ ይሄኛው ቢትኮይን ከባንኮች ትራንዛክሽናቸው ላይ እንዲያደርግ አስገድደዋል ማለት ነው። ሌላኛው ማለት ትራንዛክሽን ፊ፣ አንድ ሰው ትራንዛክሽን ፊ ማድረግ ሲፈልግ ባንክ ላይ ምንድነው የሚያስፈልገው? ካርድ ፔመንት ያስፈልጋል። ወይ ካርድ ፔመንት ስንል ይሄኛው ፊ ወይም ደግሞ ክፍያ እንዴት ነው የሚከፈለው? ፊ ሲከፈል ምንድነው የሚደረገው? ባንኩ ኮሚሽን ይቆርጣል ማለት ነው። እነዚህ ባንክ ኮሚሽን ያስቡና ካርድ ፔመንቱን ያደርጋሉ ማለት ነው። ሌላ ደግሞ ምንድነው? ቼክ ነው። ቼክም ትራንዛክሽን ፊ ላይ ቼክ ሲሰጥ አንተ ቼክን ስትወስድ ትራንዛክሽን ፊውን ትከፍላለህ ማለት ነው። እዚህ ላይ ደግሞ ምንድነው የቢትኮይኑ ስንወስድ ቢትኮይን ሃዝ ቫሪያብል ፊ ትራንስሚትድ ባይ ማይነርስ ኤንድ ዩዘር ነው የሚለው። ዚስ ፊ ካን ቢ ሬንጅ ቢትዊን 0 እስከ $50 ነው የሚወስደው። በት ዩዘር ሃቭ ዘ አቢሊቲ ቱ ዲተርማይን ሃው ማች ኦፍ ፊ ዜይ አር ዊሊንግ ቱ ፔይ። ስለዚህ እዚህ ላይ ምንድነው ማወቅ ያለባቸው? ሰው ቢትኮይን ላይ ትራንዛክሽን ከፈጸመ በኋላ መክፈል ያለበትን ብር ዶላር ወይም ደግሞ ብር ያውቃል ማለት ነው። ከባንኩ ለሚለየው ለዚህኛው ማለት ትራንዛክሽን ፊ ላይ። ሌላኛው ማለት ትራንዛክሽን ስፒዱ ስናይ ትራንዛክሽን ስፒዱ ላይ ይሄ ካርድ ፔመንቱ አንድ ባንክ ለሌላኛው ባንክ ወይም ደግሞ አዘር ባንክ ላይ ትራንስፈር ከተደረገ ከ24 ሰዓት እስከ 48 ሊወስድ ይችላል፣ ይቆያል ማለት ነው። ቼክ ደግሞ ከ24 ሰዓት እስከ 72 ሊሆን ይችላል። ወይም ደግሞ ያ ካሹ ቼኩ ብር እስኪኖረው መጠበቅ ይኖርብናል ማለት ነው። ባንክ ትራንስፈር አር ታይፒካሊ ኖት ፕሮሰስድ ኦን ዊኬንድ ወይም ደግሞ የበዓል ቀን ቢሆን ቼኩን አውጥተን መጠቀም አንችልም። ዊኬንድ ላይ ቢሆን ቅዳሜና እሁዱ መጠቀም አንችልም ማለት ነው። ስለዚህ ይሄኛው ትራንዛክሽን ስፒዱ ላይ ትንሽ ባንኮች ወደኋላ ያስቀረ አድርጓታል ማለት ነው። ይሄ ደግሞ በቢትኮይን ደግሞ ትራንዛክሽን የሚደረገው ምንድን ነው? በ15 ደቂቃ ውስጥ አንድ ሰው የራሱን ገንዘብ ወደሚፈልገው በየትኛውም ቦታ ላይ ሆነው በ15 ደቂቃ ውስጥ ትራንስፈር ማድረግ ይችላል ማለት ነው። as much as over an hour depending on network connection። ግን ኔትወርክ ላይ ነው የሚወስነው። በጣም ፈጣን ኔትወርክ ያለበት ቦታ ላይ ከሆናችሁ በ15 ደቂቃ ውስጥ ትራንዛክሽናችሁ ሊያልቅ ይችላል ማለት ነው፣ በሁለቱም ወገን በኩል። ከዚህ ይሄ እንደ ባንክ 24 ሰዓት መጠበቅ አይጠበቅብንም። በአመት በዓል ቀንም ሊዘለን አይችልም ማለት ነው። ይሄኛው በየትኛውም ቦታ ሆነን ክፍያ ሊፈጽምልን ይችላል ማለት ነው። ባንክ አካውንት ሴንዳር ባንክ ፕሮዳክት ኬር ናውን ዩር ከስተመር ፕሮሲጀር ነው። ይሄ ምንድነው? ትራንዛክሽን ስፒዱ ለማድረግ ምንድነው ባንኩ የራስን መታወቂያ አይቶ የትራንዛክሽን ሂስትሪን አይቶ ነው ይሄን ፕሮሰስ የሚሰጥ ማለት ነው። ናው ዩር ከስተመር ሩል የሚለውን ሁሉንም ያንተን ፊርማ፣ ያንተን ፎቶ፣ ያንተን ባላንስ እያንዳንዱን ኮምፔር አድርጎ ነው ማለት ነው ይሄን ትራንዛክሽን የሚፈጽምልህ ማለት ነው። ይሄ ማለት ደግሞ ምንድነው? ከባንኩ ከአካውንት ከመክፈቱ ጀምሮ እስከ ትራንዛክሽን ቦታው ድረስ ምንድነው በጣም የዘገየ ነው ማለት ነው። እዚህ ላይ ደግሞ anyone and anything participating in Bitcoin network with no identification in theory even the entity occupied with artificial intelligence could participate። እዚህ ላይ ምንድነው የሚደረገው ማለት ነው? በአካል መሄድ አይጠበቅባቸውም ማለት ነው። ይህን ትራንዛክሽን ለማፈጸም ብሎክቼን ላይ ምንድነው የሚደረገው? በአርቲፊሻል ኢንቴሊጀንስ የራሳቸውን ናሙና ይወስዳሉ። የራሳቸውን አሻራ ስለሚወስዱ እናንተ በሚሰጡት አሻራና እናንተ በምትሰጡት አውተንቲኬሽን ነው ማለት ነው ይሄን ፕሮሰስ የሚፈጽምላቸው የሚችለው ማለት ነው። ስለዚህ የተሻለ ነው። አሁን ደግሞ ብሎክቼኑ ከባንኮች የተሻለ ነው ማለት ነው። እዚህ ላይ ኢዚ ኦፍ ትራንስፈር የሚለው ደግሞ ይሄ ምንድነው? ይሄኛው ባንኮች ገቨርንመንት ኢሹድ አይደንቲፊኬሽን ነው። የባንክ አካውንት ነው። የሞባይል ፎን አር ሚኒመም ሪኩዌርመንት ፎር ዲጂታል ትራንስፈር። እነዚህን ለማድረግ ዲጂታል ትራንስፈር ለማድረግ አንደኛ ገቨርንመንት የሰጠ መታወቂያ ያስፈልጋል። ሁለተኛ ደግሞ ባንክ አካውንት ያስፈልጋል። ሌላኛው ደግሞ ምንድነው ሞባይል ነምበሩ ያስፈልጋል ማለት ነው። ይሄን ለማድረግ እዚህ ላይ ምንድነው ግን እነዚህን ሂደቶችን ሁሉ ከፈጸምኩ በኋላ ነው በዲጂታል ትራንስፈር ማድረግ የሚቻለው። ግን አሁን በብሎክቼን ላይ ደግሞ ሞባይል ካለ እና ኢንተርኔት ኮኔክሽን ካለክ አንተ ቁጭ ብለህ የትኛውንም ትራንዛክሽን መፈጸም
ትችላለህ ማለት ነው። የትኛውም ትራንዛክሽን መፈጸም ሲል በጣም ቀልጣፋ እና በጣም ሲምፕል የሆነ ትራንስፈር ነው ማለት ነው የሚደረገው። የፕራይቬሲ ጉዳይ ደግሞ ስናይ በብሎክቼን እና በባንኮች በኩል ባንክ ኢንፎርሜሽን ምንድነው ስቶርድ ኢን ባንክ ፕራይቬት ሰርቨር ነው። ይሄ ደግሞ በከስተመሩ እዛ ነው ሆልድ ሆኖ የሚኖረው። ስለዚህ ባንክ አካውንት ፕራይቬሲ ሊሚትድ ፕራይቬሲው በጣም ትንሽ ነው ማለት ነው። ለምን ባንክ ሰርቨር እና ተጠቃሚው ምንድነው ኢንፎርሜሽኑ እዛው ነው የሚገኘው። ኢንፎርሜሽኑ ማንኛውም ሰው አምጥቶ ማየት ይችላል ማለት ነው። ባንኩ ከተጠለፈ በኋላ ደግሞ ምንድነው ወይም ደግሞ ባንኩ ሰርቨሩ ከተበላሸ በኋላ የሰውየውም አካውንት ደግሞ ምንድነው እንደዛው ነው ማለት ነው። ከባንኩ ጋር ነው የሀክ ወይም ደግሞ ሊጠፋ የሚችለው ፕራይቬሲ ጉዳይ ላይ። ሌላኛው ደግሞ ቢትኮይን ላይ ስንወስድ ደግሞ ይሄ ቢትኮይን ደግሞ የፕራይቬተር እንደ ተጠቃሚው ፍላጎት ነው። ኦል ቢትኮይን አር ትሬሰብል። ይሄ ምንድነው ይታያሉ፣ ትራንስፓረንት ነው። but it is impossible to who has ownership ቢትኮይን if it was purchased anonymously። ግን እዛ ላይ አንድ ቢትኮይን የሚገዛ ከሆነ ማንነት ሊታወቅ አይችልም ማለት ነው። ማንነት ሳያውቅ በአይዲ ብቻ ገዝተህ በአይዲ ብቻ ቢትኮይን እንዲኖር ይደረጋል ማለት ነው። ሌላኛው ደግሞ ምንድነው Bitcoin is purchased on now your customer exchange, then Bitcoin is directly tied to the holder of exchange account። ስለዚህ ምንድነው ይሄ now your customer እንደ ባንኮች ከሆነ ደግሞ ይሄኛው ምንድነው now your customer holder ላይ አካውንት ላይ ነው ኤክስቼንጅ መሆን ያለበት ነው ማለት ነው። ስለዚህ ይሄ ቢትኮይንም ደግሞ በጣም ቀላል ያደርጋል፣ ፕራይቬሲን በጣም በጠበቀ ሁኔታ ነው ማለት ነው። ሌላ ደግሞ ሴኩሪቲው የራስህ ሴኩሪቲ ምንድነው የሚመስለው ነው። ባንክ እና ብሎክቼን ላይ ትራንዛክሽን ሲፈጸም ወይም ደግሞ ዳታ ቤዙ ስቶር ሲደረግ ሴኩሪቲ ላይ ስናይ እዚህ ላይ ምንድነው assuming the client practice solid internet security measure relying using secure password two factor authentication ነው የሚጠቀሙት ማለት ነው። የባንክ አካውንት ኢንፎርሜሽን ኦንሊ ሴኩር አት ዘ ባንክ ሰርቨር ዳት ኮንቴን ክላይንት ኢንፎርሜሽን። ምንድነው ይሄ ምንድነው ባንኮች የአንድን ደንበኛን በፓስወርድ ሴኩር ሊያደርጉ ይችላሉ፣ ወይም ደግሞ በአሻራም ሴኩር ሊያደርግ ይችላሉ። የባንክ አካውንት ኢንፎርሜሽኑ ግን ሴኩር የሚሆነው ምንድነው የባንክ ሰርቨሩ ላይ ብቻ ነው ማለት ነው። ግን እዚህ የቢትኮይን ላይ ስንወስድ ደግሞ ላርጀር ቢትኮይን ኔትወርክ ግሮው በሞር ሴኩር ኢት ጌትስ። ስለዚህ የቢትኮይኑ እያደገ ኔትወርኩ እያደገ ሲሄድ በጣም ሴኩሩ በጣም እየሰፋ እያደገ ይሄዳል ማለት ነው። ዘ ሌቨል ሴኩሪቲ የቢትኮይን ሆልደር ሃዝ ዊዝ ዜሮ ቢትኮይን ኢዝ ኒርሊ አፕ ቱ ዜሮ። ስለዚህ ፓስወርዱ ብቻ ስለሚሰጥ አንተ ያንን ፓስወርድ ብቻ በዳታ ቤዙ ይዘህ የምታስቀምጥበት ቦታ ካለ ይሄ ፓስወርድ ያለ ማንም ሊጠቀምበት አይችልም ማለት ነው። ስለዚህ በዚህ ምክንያት ደግሞ ሪኮመንደድ ፒፕል ዩዝ ኮልድ ስቶሬጅ ፎር ላርጀር ኳንቲቲስ ኦፍ ቢትኮይን እና ዘር አማውንት ኢዝ ኢንቴንድድ ቱ ቢ ሄልድ ፎር ሪፈረንስ። ስለዚህ ምንድነው የሚጠቀሙ ኮልድ ስቶሬጅ የሚባሉት ናቸው። አንዴ ፓስወርዱን እዛ ላይ ከቱታል፣ ከዛ ያስቀምጡታል፣ ከዛም በፈለገውበት ቀን ይህንን መጥተው መጠቀም ይችላሉ ማለት ነው። ስለዚህ ሴኩሪቲ ላይም ሁለቱም ያው የተመጣጠነ ቢሆንም ብሎክቼን የራስህን ኮይን በፈለክበት ጊዜ ድረስ ላይ ሆልድ ማድረግ ይቻላል ማለት ነው። ለደግሞ አፕሩቭድ ትራንዛክሽን ለማድረግ ደግሞ ባንኮች ሪዘርቭ ዘ ራይት ቱ ዲናይ ትራንዛክሽን ፎር ኤ ቫራይቲ ኦፍ ሪዝን። ባንክስ ኦልሶ ምንድነው ባንኮች ይሄንን ትራንዛክሽን አፕሩቭ ለማድረግ በተለያየ ምክንያቶች ይሄንን ትራንዛክሽን ላይ ፈጽሙ ይችላሉ። ባንክ ኦልሶ ሪዘርቭ ዘ ራይት ቱ ፍሪዝ አካውንት። ይሄንን ደግሞ አካውንቱንም መያዝ ፍሪዝ ማድረግ ይችላል ማለት ነው። if your bank notice purchasing unusual location or for unusual item they can be denied። ስለዚህ ባልተገባ ጊዜ ባልተፈለገበት ሁኔታ ላይ ሆናችሁ ትራንዛክሽን ፈጽማችሁ ካለ እናንተን እንቢላችሁ ይችላል ማለት ነው ሲስተሙ በባንኩ። በቢትኮይን ኔትወርኩ ደግሞ does not detect how bitcoin is used in any shape or form። ይሄ ደግሞ ዲቴክት ሊያደርጋችሁ አይችልም። ዩዘር ካን ትራንዛክት ቢትኮይን how they see fit but should also adhere to the guideline of their country of origin። ይሄ ምንድነው የሚለው ቢትኮይን ደግሞ ይሄንን ነገር ዲቴክት ሊያደርጋችሁ አይችልም። ኢቭን እናንተ የሞላችሁት ዳታዎች
ከገደብ ካልያዛችሁ በስተቀር እነዚህን እዚህ ላይ ችግር የለበትም ማለት ነው። ቢትኮይን አካውንት ሲዘሩ ደግሞ ምንድነው የሚለው አካውንታችን ሲዘር ሲደረግ ዲቱ ኬዋይሲ ላውስ ገቨርንመንት ካን ኢዚሊ ትራክ ፒፕል ባንክ አካውንት ኤንድ ሲዝ ስቴት ዊዝን ዜም ፎር ቫራይቲ ኦፍ ሪዝን። እዚህ ላይ ምንድነው አካውንቱ ሊወረስ ይችላል ወይም ደግሞ አካውንቱ ሊታገድ ይችላል ማለት ነው። የባንክ አካውንታችሁ ለምን የተለያየ ጥፋት ካጠፋችሁ ወይም ደግሞ ከተጠረጠራችሁ ባልተገደበ ትራንዛክሽን ባንክ ላይ ካፈጸማችሁ ስለዚህ መንግስት ይህንን ከጠረጠረ ለአሸባሪዎች ለተለያዩ ወንበዴዎች ትራንስፈር አረጋችሁ ወይም ደግሞ ድራግ ዲል አረጋችሁበት ብሎ የሚያስብ ከሆነ አካውንታችሁ ሊወርስባችሁ ይችላል ወይም ደግሞ ያልታወቀ ጊዜ ሊገደብባችሁ ይችላል ማለት ነው። ግን እዚህ ጋር ቢትኮይን ኢዝ ዩዝድ አናኒመስሊ ገቨርንመንት ዊል ሃቭ ሃርድ ታይም ትራኪንግ ኢት ዳውን ቱ ሳይዝስ። ስለዚህ እዚህ ምን እንደሚደረገው ስለዚህ ለአንድ ሀገር መንግስት ይሄኛው በጣም ይከብዳል፣ በጣም ብዙ ጊዜ ይወስድበታል ማለት ነው። እዚህ ላይ ትራንዛክሽን የተደረገበትን መጠን ለማወቅ ወይም ደግሞ ላያቅም ይችላል ማለት ነው። ስለዚህ እዚህ ላይ አካውንቱ ላይ ቢትኮይኑ ሴፍ ነው ማለት ነው ከባንኩ። እንግዲህ ብሎክቼን እንዴት ጥቅም ላይ ይውላል? ስለዚህ ይህን ሁሉ ካየን በኋላ የብሎክቼን ጥቅሙ አይተናል፣ አመጣጡን አይተናል። አሁን ደግሞ እንዴት ነው ጥቅም ላይ የሚውለው የሚለውን እናያለን ማለት ነው። አሁን እንደምናውቁ ብሎኮች በቢትኮይን ብሎክቼን ስቶር ትራንዛክሽን ዳታ ነው ትራንዛክሽናል ዳታ ነው የሚያደርጉ ብሎኮች በብሎክቼን ስቶር ዳታ ወይም ደግሞ ትራንዛክሽናዎችን ዳታ ነው ስቶር የሚያደርጉት። ዛሬ በ10 ሺዎች የሚቆጠሩ ሌሎች ክሪፕቶ ሚኒዘሮች በብሎክቼን ይሰራሉ። አሁን በጣም ብዙ ኮይኖች አሉ፣ ክሪፕቶዎች አሉ። ግን ተለወጠ ብሎክቼን አስተማማኝ መንገድ ሊሆን ይችላል ሌሎች ዳታ አይነቶችን ለማከማቸት። አሁን ብሎክቼን በጣም ተመራጭ እና በጣም አስተማማኝ መንገድ ነው ማለት ነው። ብሎክቼን መጠቀም ብራንዶች የምግብ ምርትን ከመነሻቸው ለምሳሌ ብሎክቼን በመጠቀም ብራንዶችን የምግብ ምርትን ከመነሻቸው በእያንዳንዱ ማቆሚያ ወደ መዳረሻቸው የሚወስደው መንገድ እንዲከተሉ ያስችላቸዋል። ይህንን ብሎክቼን ላይ ሆኖ የት መሄድ እንዳለባቸው ብራንዳቸውን ጠብቆ የመዳረሻ ቦታ ላይ እስከሚደርሱ ድረስ መከታተል ይቻላል ማለት ነው በብሎክቼን። ይህ ብቻ ሳይሆን ችግሩን በመለየት ቶሎ ህይወትን ሊታደግ ይችላል። እዚህ ላይ ደግሞ አንድ እቃ በሳምንት ውስጥ ኤክስፓየር ዴት የሚያደርግ ከሆነ ይሄ መንገድ ላይ የሆነ ችግር ቢፈጠርበትና የሚቆይ ከሆነ ከሳምንት በኋላ እዚህ ብሎክቼን ላይ ስለሚታወቅ ይሄ ምግብ ነክ ወይም ደግሞ የተበላሸ ነገሮችን ወደ ሰው ተጠቃሚ እንዳይደርስ ጥቆማ ይሰጣል ማለት ነው። በዚህ በብሎክቼን መከታተል ይቻላል። ይህ ተግባር የብሎክቼንን አንዱ ምሳሌ ነው። ነገር ግን ሌሎች ብዙ የብሎክቼን ተግባር አይነቶች አሉ ወይም ደግሞ አሁን ሌሎቹም ደግሞ እየተሞከሩ ነው ማለት ነው። ሌላ ምንድነው የብሎክቼን ጥቅም እንዴት ነው ጥቅም ላይ የሚውሉት? አንደኛው ላይ ካረንሲ ነው። ካረንሲ ስንል ብሎክቼን እንደ ቢትኮይን ላሉ ክሪፕቶ ሚኒዘሮች አልጋውን ይመሰርታል፣ ቦታውን ያመቻችለታል ማለት ነው። ይህ ንግድ ቀላል እንዲሆንም ያስችላል ማለት ነው። ድንበር ተሻጋሪ ግብዓቶችን ምክንያቱም የሚኒዛሪ ገደቦችን ያሳልፋል ማለት ነው። ማንኛውም ሰው ደርስበት የሚችል የተከፈለ ኔትወርክ በመጠቀም ይሄ ምንድነው የሚደረገው? ካረንሲውን አንድ ሰው ኬንያ ውስጥ ቁጭ ብሎ ወደ ለንደን ይህንን የተለያዩ ካረንሲዎችን መላክ ይችላል። የተለያዩ ቶክኖችን መላክ ይችላል። አንድ ወደ ሰው ደግሞ ለንደን ቁጭ ብሎ ወደ ኬንያ እነዚህን ካረንሲዎችን መላክ ይችላል ማለት ነው። ድምጽ መስጠት የሌለ ደግሞ ጥቅሙ ምንድነው? ድምጽ ወይም ደግሞ ቮቲንግ ላይ ነው የምንጠቀመው ብሎክቼን ዘመናዊ ምርጫ ስርዓትን ነው አሁን ይዞ የመጣው። ስለዚህ ብሎክቼን ላይ ድምጽ መስጠት አቅም አለው ማለት የምርጫ ማጭበርበርን ያስወግዳል። በተለይ ላደጉት ሀገሮች በጣም ጠቅሟል። ወደ አላደጉትና ወደ ያደጉ ያሉት ሀገሮችም ይመጣል ብለን ነው የምናስበው እና ደግሞ የምርጫዎች ተሳትፎን ያሳድጋሉ። የምርጫውን አመኔታ ተሰሚነትና ሰው ስለሚያምንበት የመራጮች ተሳትፎ አንድ ሰው ካርዱን ወስዶ ድሮ ላይመርጥ ይችላል። አሁን ግን እዛው ላይ ስለሚታይ የአማራጮች ቁጥር የምርጫ ተሳትፎችን
ሊጨምርም ይችላል ማለት ነው። እንግዲህ በዲሴምበር 22 2018 ላይ አጋማሽ የዌስት ቨርጂኒያ ይህንን ምርጫ በኦንላይን አድርጋለች። አሜሪካም እንደሚታወቀው በትራምፕ ባሸነፈበት በዚህ በብሎክቼን ምርጫውን አካሂዳለች ማለት ነው። ሌላ ደግሞ ይህን ብሎክቼን መጠቀም የምንችለው የጤና እንክብካቤ አካባቢ ላይ ሄልዝ ኬር ተቋማት ላይ የጤና እንክብካቤ አቅራቢዎች ላይ የተከማቹትን ሕክምና መዝገቦችን ደህንነቱን በተጠበቀ ሁኔታ ለማከማቸት ብሎክቼን መጠቀም ይችላሉ ማለት ነው። አሁን ምንድነው በኦንላይን በብሎክቼን ስለሚቀመጥ እነዚህ ብሎክቼን የአንድን ታካሚ ደህንነቱ በተጠበቀ ሁኔታ ላይ ሊጠፋ የማይችል ወይም ደግሞ ሊቀየር በማይችል ሁኔታ እነዚህን ብሎክቼን መጠቀም ይችላሉ ማለት ነው። የህክምና መዝገብም ሊፈጠር ወይም ደግሞ ሊፈርስም በብሎክቼን ውስጥ ሊጻፍ ይችላል ማለት ነው። ይህም ለታካሚዎች መረጋገጫና እምነት ይሰጣል። መዝገቡ ሊቀየር ስለማይችል ለታካሚዎች በጣም ታማኝነት ይሰጣል። እንደምታውቀው አንዳንድ ሀገራቶች ላይ እና ያደጉ ያሉት ሀገራቶች በታካሚዎች ስህተት በካርድ ወይም ደግሞ በተጭበረበረ ወይም ደግሞ በመዝገብ ቁጥር በተሳተ ሌላ ሕክምና ለአንድ ሰው የሚገባው ሌላ ሰው እየሰጡ የሰው ሕይወት ያለፈበትም ጊዜ ነበረ ማለት ነው። ይሄ ብሎክቼን ደግሞ ይህንን ያጠፋል ማለት ነው። ሌላ ደግሞ ምንድነው ስማርት ኮንትራክቶችን ነው ማለት ነው። አቅራቢዎች ደግሞ ቱ ሪከቨር ዘ ኦሪጂን ኦፍ ማቴሪያል ብሎክቼን መጠቀም ይችላሉ ማለት ነው። አቅራቢዎች ስንል ሰፕላየሮች አንድን እቃ ከሌላ እቃ ሲያመጡ ኦሪጂን ኦፍ ማቴሪያል ከየት እንደተነስቶ እንደመጣ በዚህኛው ብሎክቼን ላይ መጠቀም ይችላሉ። የቁሳቁሶች አመጣጥ የገዙትን ይህ ኩባንያ የምርቶችን ብቻ ሳይሆን እንደ የተለመደ ማንኛውም ትክክለኛ አረጋጋጩ ያስችላቸዋል። ኦርጋኒክ አካባቢያዊ እና ፍትሃዊ ንግድን ይሄ ብሎክቼን ያሳፍናል ማለት ነው። እዚህ ላይ አንድ ሰው ስማርት ኮንትራክትን መጠቀም ሰፕላየሮች እነዚህን እቃው የተሰራበትን ኦርጋኒኮችን ማወቅ ይችላል። አካባቢውን ለዛ አካባቢ ይሆናል ወይም አይሆንም የሚለውና ፍትሃዊ ንግድን ደግሞ ያሰፍናል ማለት ነው። ለምን ፍትሃዊ ንግድን እንዲኖር ያደርጋል ማለት ነው ይሄ ብሎክቼን። ሌላ ደግሞ እዚህ ላይ የምናየው ምንድነው ፕሮስ ኤንድ ኮንስ ኦፍ ብሎክቼን የብሎክቼን ጥቅሞችና ጉዳቶችን ምንድን ናቸው ብለን እናያለን ማለት ነው። ጥቅሙ ምንድን ነው፣ ጉዳቱ ምንድን ነው ብለን ስናይ የብሎክቼን ጥቅሞች ስናይ አንደኛው ጥቅም ምንድነው የተሻሻለ ትክክለኛነትን ማረጋገጥ ላይ የሰዎችን ተሳትፎ በማስወገድ ነው። የተሻሻለ ትክክለኛነትን የተሻሻለ ትራንዛክሽን በማረጋገጥ ላይ ምንድነው የሰዎችን ተሳትፎ ያስወግዳል ወይም ደግሞ የሰዎች ተሳትፎ እንዳይኖር ያደርጋል ማለት ነው። ለምሳሌ ምንድነው ማለት የፈለገው እዚህ ጋር አንድ ሰው ትራንዛክሽንን ለመፈጸም ከፈለገ ድሮ ባንክ ሄዶ አንድ ሰው ነው ከባንክ ከሌላ ከአንድ ሰው ወደ ሌላ አካውንት ሰው ትራንስፈር የሚያደርገው፣ ሶስተኛ ሰው ያስፈልጋል ማለት ነው። እዚህ ላይ ደግሞ ምንድነው ሶስተኛ ሰውን በማስወገድ ፒር ቱ ፒር ወይም ደግሞ አቻ ለአቻ ትራንዛክሽን እንዲኖር ያደርጋል ማለት ነው። ሌላኛው ምንድነው ወጪ መቀነስ ነው። እንዴት ነው ወጪ የሚቀንሰው? አንድ ሰው ድሮ ትራንዛክሽን ለመፈጸም ምንድነው የሚያደርገው ካለበት ቦታ ሪሞት ኤሪያ ባንክ ቤት መሄድ አለበት ትራንዛክሽን ለመፈጸም። ስለዚህ ይህንን ደግሞ ለማድረግ ትራንስፖርት ያስፈልገዋል። ይህንን ሰዓቱን ደግሞ ይወስድበታል። ሶስተኛ ወገንን ደግሞ ማረጋገጫ ያስፈልገዋል ማለት ነው። ስለዚህ እዚህ ላይ ምንድነው ወጪን ይቀንሳል። አንድ ሰው ባለበት ኢንተርኔት ባለበት እና ሞባይል በእጁ ከያዘ ወይም ደግሞ ኮምፒውተር ትራንዛክሽኖችን ወይም ደግሞ ባለበት ትራንዛክሽን ወይም ደግሞ ባለበት ይህንን ጥቅም ላይ ሊውል ይችላል ማለት ነው። ሌላ ምንድነው ያልተማከለ ስለሆነ ዲሰንትራላይዝድ ስለሆነ ለማደናቀፍ አስቸጋሪ ያደርገዋል። ማንም ሊቆጣጠረው ስለማይችል ከማንም ቁጥጥር ውጪ ስለሆነ ሊደናቀፍ አይችልም። ለማደናቀፍም ከተሞከረ በጣም አስቸጋሪ ይደረጋል ማለት ነው። ስለዚህ ይሄ ለአንዳንድ ገቨርንመንት በጣም ራስ ምታት የሆነበት ሁኔታም አለ። ለምን አንድ ሰው ወይም ደግሞ አንድ ሀገር ይህንን ዲሴንትራላይዝ የሆነ ወደ ሴንትራል ማድረግ የማይችል ከሆነ ብዙ ነገር ልታጣ ስለምትችል ማለት ነው። ያው ደግሞ ግብአቶች ደህንነቱ የተጠበቀ ነው ማለት ነው። ግላዊና ቀልጣፋ ናቸው ግብአቶቹ። ምንድነው ደህንነቱ የተጠበቀ ብሎኮቹ ምንድነው የሚያደርጉት እነዚህን ግብአት ትራንዛክሽን ስንፈጽም
ደህንነቱ የተጠበቀ በሁለቱም በኩል ትራንስፈር ማድረጉን ብሎኮቹ ኮንፊርም እስከሚያደርጉ ድረስ ሁሉም ብሎኮች ስለማይዘጉ ነው። ስለዚህ ይሄ ምንድነው ግላዊና ቀልጣፋ ናቸው ማለት። ግላዊ ማለት አንድ ሰው የራሱን ፓስወርድ አለው። የራሱን ፓስወርድ ተጠቅሞ በቁጭ ባለበት በ15 ደቂቃ ውስጥ ይህንን ትራንዛክሽን መፈጸም ወይም ደግሞ ግብይት መፈጸም ይችላል ማለት ነው። ስለዚህ ይሄ በጣም ቀልጣፋ ነው ማለት ነው። በጣም ቀልጣፋ ነው። ጥቅሙ አንዱ ይሄ ነው። ሌላኛው ምንድነው ግልጽ ቴክኖሎጂ ነው። ግልጽ ቴክኖሎጂ ስንል ደግሞ ምንድነው አንድ ሰው ዛሬ ይሄን ብሎክቼን በመጠቀም አንድ ቢትኮይን ስንት የተሸጠ እንደሆነ፣ አንድ ማርኬት ላይ ውጭ ሀገር ላይ ስንት ነዳጅ ስንት እንደሆነ፣ አንድ የአሜሪካ ስቶክ ገበያ ላይ ናስዳክ ስንት እንደሆነ፣ ዩኤስኤስአርቲ ስንት እንደሆነ፣ ስንዴ ስንት እንደተሸጠ፣ ኩርድ ኦይል ስንት እንደሆነ መሆን እንደሆነ በሁሉም ሰው ኢንተርኔት እና ሞባይል እጁ ላይ ከያዘ ዓለም ያለውን የንግድ ሁኔታዎችን ግልጽ በሆነ ቴክኖሎጂ ሊያይ ይችላል ማለት ነው። ሌላ ደግሞ የባንክ አማራጮችን ያቀርባል። እዚህ ላይ ምንድነው ባንክ ድሮ ምንድነው የሚያደርገው አንድ ሰው ከአንድ ሰው እቃ ሲገዛ ትራንዛክሽን በባንክ በኩል ነው የሚደረግለት። አሁን ደግሞ እንደሚታወቀው ባለፈው 2011 ይመስለኛል አንድ ሰው ቢትኮይንን በመጠቀም ውጭ ሀገር ላይ ግብአትን መፈጸም ይችላል ማለት ነው። ስለዚህ እንደ ድሮ የባንክ ዲጂታል ቁጥሮችን ብቻ በመጠቀም ትራንስፈር የምናደርገውን አሁን የባንክ አማራጭን ስለሰጠን በባንክ ቦታ ደግሞ እነዚህን ብሎክቼኖችን በመጠቀም ግብአትን መፈጸም እንችላለን። ስለዚህ እና ደግሞ ሲኩር ፐርሰናል ኢንፎርሜሽን ፎር ሲቲዝን ኦፍ ካንትሪ ዊዝ አን ስቴብል ኤንድ አንዴቨሎፕድ ካንትሪ። ይሄ ደግሞ ላላደጉትና እያደጉ ላሉት ፐርሰን ደግሞ ፐርሰናል ሴኩሪቲ ፕራይቬሲውን ይጠብቅለታል ማለት ነው። ይሄ እንግዲህ ጥቅሞቹን የብሎክቼን ጥቅሞችን እነዚህን ካልናቸው ጥቂቶችን፣ አሁን ደግሞ የጉዳቶቹ ምንድን ናቸው፣ እንዴት ነው ጉዳት ሊኖራቸው የሚችለው ብለን አንዳንድ ነገሮችን እናያለን ማለት ነው። ከጉዳቶቹ ውስጥ መጀመሪያ ላይ ምንድነው ቴክኖሎጂ ወጪ ጋር የተያያዘ ነው። ይሄ ምንድነው በቴክኖሎጂ ወጪ ስንል ይሄኛው ብሎክቼኖች የሚሰሩት በጣም በሂውጅ ኤሌክትሪክ ነው የሚፈልጉት። በጣም ሀሸሬታቸው ደግሞ እያደገ በቁጥር በጣም ነው ሀሸሬታቸው እያደገ ቁጥር በጣም ነው የኤሌክትሪክ ፍጆታቸውን በጣም ነው የሚፈልጉት። ስለዚህ ለዚህ ነው ኢትዮጵያን ባለፈው አመት ከ100 በጣም ብዙ ቢሊዮን ዶላሮችን ከዚህ ላይ አግኝታለች ማለት ነው የብሎክቼን በማስገባት ከውጭ ሀገር። ስለዚህ እነዚህ ወጪዎች በጣም ብዙ ክፍያዎችን ያስከፈላቸው በጣም ብዙ ወጪ እንዲያወጡ ያደርጋል። እነዚህ ብሎክቼን ላይ ማይን ለማድረግ 24 ሰዓት መብራት ኃይል ያስፈልጋል፣ ኤሌክትሪክ ያለበት ያስፈልጋል። ስለዚህ እነሱ በጣም ኃይል የሚያገኙበት ሀገሮች ላይ ነው እነዚህን ብሎክቼኖች የሚተክሉት ማለት ነው። ስለዚህ ወጪ ጋር በተያያዘ በጣም ወጪ ያስወጣቸዋል እነዚህ ብሎክቼኖች ረን የሚያደርጉትም ማለት ነው። ሌላኛው ደግሞ ዝቅተኛ የግብይት ብዛት ዝቅተኛ የግብይቶችን ብዛት በሰከንድ ነው። ይሄ ምንድነው የሚደረገው በጣም ትራንዛክሽን አንድ ሀገር ውስጥ እንዲደረግ ያደርጋል ማለት ነው። ዝቅተኛ የሆነ ግብይት በብዛት በሰከንድ ውስጥ ማለት ነው። ይሄ ደግሞ አንድ ሰው ቁጭ ባለበት ሰከንዶች ውስጥ ብዙ ቢሊዮን ዶላሮች ወደ ተለያዩ አካውንቶችን ትራንስፈር ማድረግ ይችላል ማለት ነው ያለ ግድብ። ባንክ ደግሞ ብንወስድ እነዚህ በቀን ውስጥ ትራንዛክሽን ማድረግ የሚገባንን አማውንት ስላለ ከዛ በላይ ትራንስፈር ማድረግ አይቻልም ማለት ነው። የአጠቃቀም ታሪክ በህገወጥ እንቅስቃሴዎች ደግሞ ኦን ዘ ዳርክ ዌብ ይሄ ዳርክ ዌብ የምንለው በህገወጥ እንቅስቃሴዎቹ ደግሞ ሊጠቃ ይችላል፣ ሀክ ሊደረግ ይችላል። እንደሚጠቀሙ በዳርክ ዌብ የሚባሉ ሰዎች ሀክ ሊደረግም ይችላል ማለት ነው። እነዚህ ብሎክቼኖች ህገወጥ እንቅስቃሴዎቹን ደግሞ ሊኖሩበት ይችላሉ። ምንድነው ይሄ ላልተፈለገ ግለሰብ ወይም ደግሞ ላልተፈለገ ድርጅት እንደ አደንዛዥ ዝውውር፣ እንደ ሰው ዝውውር ላይ የህገወጥ መሳሪያ ዝውውር ላይ እነዚህ በብሎክቼን ተጠቅሞ ትራንዛክሽን መፈጸም ይቻላል ማለት ነው። ደንቡ ይለያያል። ስልጣንና እርግጠኝነት አለመሆን ይቀራል ማለት ነው። እርግጠኛ አለመሆኑ ይቀራል ማለት ነው። እዚህ ላይ ደግሞ
ደንቡ ከተለያየ ስልጣኑ ያንተ ፓስወርድ ካጣክ እንደ ባንክ ሄደ መውጣት አይችልም። አንዴ አጣው ነው፣ እዛ ላይ ነው ማለት ነው ያንተ ስልጣን ገደብ አለው። የራስ ፓስወርድ ከረሳ ነው እሱ የዳታ ማከማቻ ገደቦች አላቸው። የዳታ ለማከማቻ አንዳንድ ገደቦች ስላላቸው እዚህ ላይ ይህም እንደ ኮንሱ ነው እንደ ጉዳቱ ነው የሚታየው ማለት ነው። የብሎክቼን ጥቅሞች የሰነዱ ትክክለኛነት። ይሄ ምንድነው የብሎክቼን ጥቅሞች? አሁን ዋነኛው ደግሞ ምንድነው የሰንሰለቱ ትክክለኛነት አኩሬሲ ኦፍ ዘ ቼን። በብሎክቼን ኔትወርክ ላይ ያሉ ግብዓቶች ያጸደቁት በሺዎች የሚቆጠሩ ኮምፒውተሮች እና መሳሪያዎች ወይም ደግሞ ዲቫይሶች ናቸው። ሪዛልቲንግ ኢን ሌስ ሁማን ኤረር ኤንድ አኩሬት ሪከርድ ኢንፎርሜሽን ነው የሚያደርጉት ማለት ነው። ይሄ ምንድነው? እነዚህ ሰንሰለቶች እነዚህ ብሎክቼን የሚሏቸው ኔትወርኮች በሺዎች የሚቆጠሩ ኮምፒውተሮች እና መሳሪያዎች ስለሆኑ ምንም ኢረር ሳይፈጥሩ ምንም ኢረር ሳይረዱ እና ትክክለኛ ሪከርድ ኢንፎርሜሽኖችን በማድረግ ግብዓቶችን ያጸድቃሉ ማለት ነው። እነዚህ ብሎክቼኖች በሰንሰለታማ ወይም ደግሞ በብሎክ ቼናቸው ተራ በተራ። ሌላ ደግሞ የአዋጪ ቅነሳዎች ናቸው። በተለምዶ ሸማቾች ባንክ ይከፍላሉ። አንድ ሰነድ ለመፈረም ወይም ደግሞ ግብዓትን ለማረጋገጥ። ብሎክቼን የሶስተኛ ወገን ፍላጎትን ያስወግዳል፣ መረጋገጫ እና ከእሱ ጋር ተያይዞ ያደርጋል ማለት ነው። እዚህ ላይ ምንድነው ማለት የተፈለገው? ወጪ ይቀንሳል ስንል ድሮ ባንክ በቼክ ትራንስፈር ሲሆን ኮሚሽን ይቆርጣል። አሁን በባንክ ትራንስፈር ራሱ ብናደርግ ትራንዛክሽን በምንፈጽምበት ሰዓት ላይ ትራንዛክሽን ፊ ስለሚያስከፍለን እዚህ ብሎክቼን ላይ ደግሞ ትራንስፈር ስናደርግ በጣም ዝቅተኛ ወጪ ስለሆነ እነዚህ ወጪዎችን እና ሶስተኛ ወገን ፍላጎትን ስለሚያስወግድ ወጪን ይቀንሳል ማለት ነው። ያ ደግሞ ያልተማከለ አሰራር ዲሴንትራላይዜሽን ስለሆነ አንዱ ዲሴንትራላይዝ ማንም ሰው የትኛው መረጃ በሴንትራል ማዕከላዊ ቦታ አይከማችም። ስለዚህ በሴንትራል ወይም ደግሞ በማዕከላዊ ማንም ቁጥጥር በማይደረግበት ቦታ ስለሚከማች እነዚህ መረጃዎችን ማንም ማግኘት አይችልም ማለት ነው። ኢንስቴድ ዘ ብሎክቼን ኢዝ ኮፒድ ኤንድ ስፕሬድ አክሮስ ዘ ኔትወርክ ኦፍ ኮምፒውተር ዌንኤቨር any block is added to blockchain, every computer on the network update its blockchain to replace the changes። አንድ ብሎክቼን ሞልቶ ሌላኛው ብሎክቼን ሲተካ ምንድነው የሚደረገው? ይሄኛው ሌሎች ብሎክቼን ኮምፒውተሮች ላይ ያሉት ይሄንን ብሎክቼን ያነቡትና ወደ ብሎክቼናቸው አፕዴት ያደርጋሉ ማለት ነው። ሌላ ደግሞ ውጤታማ ግብዓቶች ወይም ደግሞ ትራንዛክሽኖች እንዲፈጽም ያደርገናል። የፋይናንስ ተቋማት አብዛኛውን ጊዜ በ8 ወይም ደግሞ ለ5 ቀናት በስራ ሰዓት ማስራት ነው። ግን ብሎክቼን ላይ በቀን 24 ሰዓት ይሰራል፣ በሳምንት 7 ቀን ይሰራል፣ በአመት 365 ቀን ስለሚሰር ውጤታማ ግብዓቶችን መፈጸም እንችላለን ማለት ነው። ስለዚህ ይሄ ከፋይናንስ ተቋማት የተሻለ ትራንዛክሽን እንድንፈጽም ይረዳናል ማለት ነው። ሌላኛው ደግሞ ደህንነቱ የተጠበቀ ግብዓት ነው። ደህንነቱ የተጠበቀ ግብዓቶችን ትራንዛክሽን እንድናደርግ ብሎክቼን ጥቅም ይሰጠናል። አንድ ግብይት ከተመዘገበ በኋላ ትክክለኛነቱ በብሎክቼን ኔትወርክ ማረጋገጥ አለበት። ግብዓቱ ከተረጋገጠ በኋላ ወደ ብሎክቼን ብሎክ ይጨምራል። ስለዚህ ብሎኮች መቀየር አይቻልም አንድ የአውታ መረቦች ከተረጋገጠችው በኋላ ማለት ነው። ስለዚህ ይሄኛውን ማድረግ የሚችለው ሌላ ሰው ገብቶ ትራንስፈር ወይም ደግሞ ትራንዛክሽን መፈጸም አንችልም። አንድ ደግሞ ከተደረገ በኋላ ወደ ኋላ መመለስም አይቻልም ማለት ነው። እንደ ሌሎቹ ደግሞ ደህንነቱ ያልተጠበቀ አንዳንድ ሰዎች እንግዲህ አሁን እንደምናውቀው ደህንነቱ ያልተጠበቀ ፋይናንሻል ተቋማቶች አሉ። አንድ ሰው ባላወቀበት ብሩ ወይም ደግሞ ንብረቱ ከባንክ ወጥቶ እንደሚወሰድበት ይታወቃል ወይም ደግሞ ይታያል ማለት ነው። ሌላ ደግሞ ግልጽነት ነው። አንዱ ጥቅሙ ምንድነው? ግልጽነቱ ነው የምናየው። ብዙ ብሎኮች ሙሉ በሙሉ ክፍት ምንጭ ናቸው፣ ክፍት ናቸው ማለት ነው። ይሄ ኦፕን ሶርስ ናቸው። ይህ ማለት ሁሉም ሰው የራሱን ኮድ ማየት ይችላል። ይህ ኦዲተሮች ደህንነት ሲባል አንድ ቢትኮይን ያሉ ምስጢራዊ ምንዛሬዎችን የማገምገም ችሎታ ይሰጣቸዋል። ይህ ምንድነው? ሁሉም ሰው የራሱን ኮድ በማየት የራሱን ኮድ ብቻ መጠቀም ይሄንን ቢትኮይን ላይ መጠቀም ይችላል ማለት ነው። ባንክ ያላቸውን ባንኪንግ ማድረግ። ይሄ ሌላ የብሎክቼን ጥቅም ምንድነው? የብሎክቼን ጥቅሞች ውስጥ አንዱ ባንክ ያሌላቸውን ባንኪንግ ማድረግ ስንል ፕራይቬት ዘ ሞስት ፕሮፋውንድ
facet of blockchain and crypto is ability for anyone regardless of ethnicity, gender, location, cultural background to use it። አንዳንድ ሌላ ምንድነው አሁን ለምሳሌ አንዳንድ ፋይናንሻል ተቋሞች አንድ ሰውን ለመቅጠር የራሳቸውን ብሔር ያለው ጄንደር ሊያዩ ይችላሉ፣ ኬት እንደመጣ የራሱን ካልቸራል ባክግራውንድም ያዩ ሊቀጥሩ ይችላሉ ማለት ነው። እዛ ላይ እንዲሰሩ ይደረጋል ማለት ነው። ግን ኢን ዴቨሎፕ ካንትሪ ፒፕል አር ኦፍን ፔይድ ኢን ፊዚካል ካሽ ነው። ይሄ ደግሞ እያደጉ ያሉትና እያደጉ ያሉት ሀገሮች ላይ እስካሁን ደግሞ ፊዚካል ካሽ ነው። አንድ ሰው ካሽ ይዞ ነው ሄዶ ትራንዛክሽን የሚፈጽመው። ስለዚህ ደግሞ ምንድነው ይሄንን ካሽ ደግሞ ምንድነው የሚያደርጉት? ይሄን በፊዚካል ካሹን ይደብቁታል። ቤታቸው ውስጥ ደግሞ ወይም ደግሞ የተለያየ ምስጢራዊ ቦታ ይደብቁታል ማለት ነው። ለዚህ ምንድነው የሚያደርገው? ይሄ ለዝርፋም እንዲጋለጡ ያደርጋል ማለት ነው። ስለዚህ ለዝርፋም ለረብሻ እንዲጋለጡ ያደርጋቸዋል ማለት ነው። will not impossible to steal crypto to make it more difficult for would be thieves። ስለዚህ ይሄኛውን ንብረታችሁን አንድ ሰው ንብረቱ ወደ ሊኩዊዲቲ ቀይሮ እዚህ ብሎክቼን ላይ ቢያስገባ ከሌብነቱ በጣም ሊድን ይችላል ማለት ነው። ይሄኛው ከዲቨሎፒንግ ካንትሪ ጋር ሲያነጻጽር ነው። ከዲቨሎፒንግ ካንትሪ ጋር በባንክ ያልደረሰበት ቦታ ወይም ደግሞ ኔትወርኩ ባልደረሰበት ቦታ እና አሁን ያለንበት ዘመን ላይ በብሎክቼን ስንጠቀም እነዚህ ነገሮች ንብረቱን እንዳይጠፋ ያደርጋል ማለት ነው። ንብረቱ ፊዚካሊ ያ ሰው ጋር ስለማይኖር ማለት ነው። ብሎክቼን ድክመቶችን ደግሞ ወይም ደግሞ ድሮባክስ ኦፍ ብሎክቼን ደግሞ ስናይ የቴክኖሎጂ ዋጋ ኮስት ነው። ይህን ቅድም እንደነገርኳችሁ ምንም እንኳን የብሎክቼን ለተጠቃሚዎች ግብይት ክፍያ ገንዘብ ማቆጠብ ቢችልም ቴክኖሎጂው ከነፃ በጣም የራቀ ነው ማለት ነው። እንደዚህ ቴክኖሎጂውን ለመጠቀም ወይም ደግሞ ቴክኖሎጂውን ረን ለማድረግም በጣም ውድ ነው ማለት ነው። በሚሊዮኖች የሚቆጠሩ ጉልበት በቢትኮይን አውቶማቲክ ላይ ያሉ መሰሮች የፓኪስታን ሀገር በአመት ከምትበላው በላይ ነው ማለት ነው። ይሄ ማለት የቢትኮይን ብቻ ኔትወርኩ የሚጠቀሙ የፓኪስታን ሀገር የምትጠቀመውን ያህል እነዚህ ቢትኮይኖች ይጠቀማሉ ማለት ነው። በኤሌክትሪክ ፍጆታቸው በጣም ትልቅ ነው። የፓኪስታን ሀገር በአመት የምትጠቀመው እነዚህ የቢትኮይን ኔትወርክ ይጠቀማል ማለት ነው። ስለዚህ ይሄ ደግሞ በጣም ዋጋ የሚያስወጣ ነው ማለት ነው። ፍጥነትና ዳታ ቅልጥፍና ስናይ ደግሞ ቢትኮይንስ ፐርፌክት ኬስ ስተዲ ኦፍ ዘ ኢንኤፊሽንሲ ኦፍ ብሎክቼን ቢትኮይን ሲስተም ቴክ አባውት 10 ሚኒት ቱ አድ ኤኒ ብሎክ ቱ ዘ ብሎክ አት ዘ ሬት ኤስቲሜትድ ዛት ብሎክቼን ኔትወርክ ካን ኦንሊ ማኔጅ አባውት 7 ትራንዛክሽን ፐር ሰከንድ። ግን ይሄኛው ድሮ ምንድነው የሚደረገው? አንድ ትራንዛክሽን ብሎክቼን ካደረገ በኋላ አንዱን ትራንዛክሽን በየምንድነው 7 ትራንዛክሽን ፐር ሰከንድ ነው ማለት ነው ማኔጅ ማድረግ የሚችለው ማለት ብሎክቼን ኔትወርኩ በሰከንድ ውስጥ አንዱን ትራንዛክሽን ነው ማለት ነው ማኔጅ ማድረግ የሚችለው። ይሄ ደግሞ ፍጥነትና ዳታ ቅልጥፍና ላይ ድሮፕ ባክ እንዲኖር ያደርጋል። የብሎክቼን ድክመቶች ውስጥ ዊል ኮንፊደንሻሊቲ ኦን ዘ ብሎክቼን ኔትወርክ ፕሮቴክት ዩዘር ፍሮም ሃክስ ኤንድ ፕሪዘርቭ ፕራይቬሲ ኢት አልሶ። እንዲህ ምንድነው የሚደረገው? ከይሄኛው የሚስጥራዊ ኮዶቹ ተጠቃሚውን ከብሎክቼን ከሀከሮች እና ከፕራይቬሲውን ቢጠብቅም ከኢሌጋል ትሬዲንግ አክቲቪቲ ሊያድን አይችልም ማለት ነው። ዘ ሞስት ሲቲድ ኤግዛምፕል ብሎክቼን ቢንግ ዩዝድ ፎር ኢሊሲት ትራንዛክሽን ኢዝ ፕሮባብሊ ዘ ሲልክ ሮድ ኦን ዘ ኦንላይን ዳርክ ዌብ። ኢሌጋል ድረግ እንደ ማኒ ላውንደሪንግ የሚባሉ ቦታዎች ላይ ምንድነው እነዚህ ጥቅሜታ ቢኖረውም እነዚህ ኢሌጋል ትሬዲንግ የሆኑ ትሬደሮች እንዲኖሩ ያደርጋል። ኦንላይን ዳርክ ዌብ ምንለው ኢሌጋል ድረጎች እንዲተላለፉ ማኒ ላውንደሪንግ ማርኬት ፕሌስ ከአንድ ሀገር ወደ ሌላ ሀገር ማኒ ላውንደሪንግ እንዲደረግ ያደርጋል ማለት ነው። እና ደግሞ አንዳንድ ድረጎች ያደጉ ሀገራቶች ላይ እነዚህ ማኒ ላውንደሪንግ እና ድረግ እንዲስፋፋ ያደርጋል ማለት ነው። ስለዚህ እስከ 2023 ድረስ 2011 እስከ 2023 ድረስ ኤፍቢ ሻት ዳውን ይህንን ኦንላይን ዳርክ ዌብን እስካልዘጋ ድረስ ደግሞ ይሄ በጣም አስቸጋሪ ነበር ማለት ነው። ዳርክ ዌብ አላው ዩዘር ቱ ባይ ኤንድ ሴል ኢሌጋል ጉድስ ዊዛውት ቢንግ ትራክድ ባይ ዩዚንግ ዘ ቶር ብራውዘርስ ኤንድ ሜክ ኢሊሲት ፐርቼዝ ኢን ቢትኮይን ኦር አዘር ክሪፕቶ። ይሄኛው ዳርክ ዌብ ምን ያደርጋል?
ዩዘርሱን ኢሌጋል ጉዶችን እንዲጠቀም ወይም ደግሞ እንዲገዛ ያደርጋል። ይህንን ደግሞ ትራንዛክሽኑን እንዲፈጽም ያደርጋል ማለት ነው። ደግሞ የብሎክቼን ድክመቶች ውስጥ አንዱ ደንብ ነው። በክሪፕቶ ቦታ ውስጥ ያሉ ብዙዎች ስለ ክሪፕቶ ምንዛሬዎች የመንግስት ቁጥጥር ስጋቶችን ይገልጻሉ ማለት ነው። አንዳንድ ክሪፕቶ ላይ አንዳንድ ነገሮች ላይ መንግስት ጣልቃ ይገባል እና ደንብና ፕሮክላሜሽን ያወጣል ብሎ በጣም ብዙ ሰዎች ክሪፕቶ ምንዛሬ ላይ ስጋት አላቸው እና አሁን ደግሞ አሜሪካ ይህንን ክሪፕቶ ከረንሲዎችን ግብይት ላይ አውላለሁ ወይም ደግሞ ወደ ህግ አመጣለሁ እስካለች ድረስ አንዳንድ ሀገሮች ላይ ህጋዊ በሆነ አንዳንድ ሀገሮች ላይ ህጋዊ በሆነ አንዳንድ ሀገሮች ላይ ይሄኛው በጣም ስጋት አለ ማለት ነው። በርካታ ስልጣኔዎች በተወሰኑ የክሪፕቶ አይነቶች እና ሌሎች ምናባዊ ምንዛሬዎች ላይ ቁጥጥር እያጠበቡ ነው የሚገኙት። አንዳንድ ሀገሮች ደግሞ በጣም እየጠበቡ ሀገራቸው ዜጎች ይህንን እንዳይጠቀሙ ክሪፕቶ እንዳይጠቀሙ ያደርጋል ማለት ነው። ስለዚህ የዳታ ስቶሬጅ ወይም ደግሞ ያው የማከማቻ ስንል ደግሞ ሌላው የብሎክቼን ጉሉ እንደምታ የማከማቻ የሚያስፈልገው መሆኑ ነው። ብዙ መረጃዎች እና መረጃዎችን ስለሚከማች ጠቃሚ ሊሆን ይችላል። ነገር ግን ጊዜ እያለፈ ሲሄድ እያደገ የመጣ ብሎክቼን አጠቃም በተለየ በብሎክቼን ላይ አጠቃላይ ሰንሰለቱ የሚከማችበት ተጨማሪ ማከማቻ ያስፈልገዋል። አንድ ብሎክቼን ከሞላ ወደ ሌላ ብሎክቼን በሰንሰለት ስለሚያዝ እኛው ደግሞ አንዱ ከሞላ ሌላ ብሎክቼን ስለሚያስፈልግ እኛው ደግሞ ተጨማሪ ብሎክቼን ወይም ደግሞ ብሎክ ስለሚያስፈልግ ይሄ ደግሞ ወጪ ሊያስወጣ ይችላል ማለት ነው። እና የብሎክቼን ድክመቶች እና ጥቅሞችን እንግዲህ ተመልካቾችን በዚህ መልኩ አይተናል። እንግዲህ በሚቀጥለው ፕሮግራም እስከምንገናኝ ድረስ በሰላም ሰንብቱ። አመሰግናለሁ።